ሰላም ሰላም ውድ የዚህ ሲክሬት ትሬኒንግ ኢንስቲትዩት ቤተሰቦች እንዴት ናችሁ? ሰላም ለእናንተ ይሁን። እኔ ቸርነት ነኝ። አንድ እንግዳ ይዤላችሁ ቀርቤያለሁ ዛሬ በ12ኛ ክፍል ማቴማቲክስ ዩኒት 2 ኢንትሮዳክሽን ቱ ካልኩለስ ዙሪያ በመወያየት ለእናንተ ቀላል በሆነ መንገድ ለማስረዳት የኢንትራንስ ጥያቄም ስትሰሩ እንዳትቸገሩ እንዲረዳችሁ በማለት በማስተማር ብዙ ልምድ ያለው አብዛኞቻችሁ ታውቃላችሁ ያስባለሁ እንግዳ ይዤላችሁ ቀርቤያለሁ። ራስህን በማስተዋወቅ ተማሪዎች ትጀምራለህ ማለት ነው። እሺ ስለጋበዛችሁኝ በጣም አመሰግናለሁ። ዲታ ጥላሁን እባላለሁ። ኤሌክትሪካል ኢንጂነሪንግ ዲፓርትመንት ደብረ ብርሃን ዩኒቨርሲቲ መምህር ነኝ። ከዛ በተረፈም በትርፍ ሰዓት አቋማ የሚባል ኤዱኬሽን ፎር ኢትዮጵያ የሚባል ድርጅት ውስጥ የማማከር ስራ እሰራለሁ። አሁን ደግሞ እዚህ ተገኝቻለሁ ማለት ነው። መልካም እሺ። እንግዲህ ማስተኛ በወሬ መልክ በቀላሉ ልናስረዳቸው ሞክራለን። እንግዲህ ዩኒት 2 ኢንትሮዳክሽን ቱ ካልኩለስ የሚለው ዴሪቬሽን ላለ ኢንተግሬሽን አለና እነዚህ ሁለቱ ነገሮች ነው በውስጥ በዋናነት የሚይዝ ነውና ዛሬ ለተማሪዎቻችን በቀላል መንገድ የሚረዱትን እንዲረዱ የምናደርግበትን ዴሪቬሽን የምንጠራው ማለት ነው። ዴሪቬቲቭ ስለ ሬት ኦፍ ቼንጅ ነው የሚያጠናው እና ሬት ኦፍ ቼንጅ ምን እንደሆነ እና ዴሪቬቲቭ ላይ በምንመጣበት ሰዓት ዴሪቬቲቭ በራሱ ስለ ሬት ኦፍ ቼንጅ ነው የሚያጠናው እና ዴሪቬቲቭ ላይ ደግሞ በሁለት መንገድ ከፍለን ማየት እንችላለን። ለምሳሌ መካኒካል ወይ ፊዚካሊ እና ጂኦሜትሪካሊ ማየት እንችላለን። እነዚህ ሁለቱን እንዴት አድርገው መረዳት መቻል አለባቸው። ዴሪቬቲቭን በጂኦሜትሪ እንዴት አድርገው ዲፋይን ማድረግ ያለባቸው፣ እንዴት አድርገው ፊዚካሊ ዲፋይን ማድረግ ያለባቸው። መልካም እሺ። አሁን ፖሊኖሚያል ፋንክሽን ልውሰድ። እዚህ ጋር ደግሞ ፖሊኖሚያል ፋንክሽን ላይ ብዙ ከርቭ ይበዛል። ስለዚህ ብዙ ያ ከርቭ የሚበዛበት ቦታ ላይ የሆነች ቦታ ላይ ስሎፓን ብናገኝ እዛች ፖይንት ላይ አጠጋግተን አሁን ሊኒየር ከሆነ የፈለገ ቦታ ላይ ሁለት ነጥቦችን ወስደን ስሎፑን ማግኘት እንችላለን። ነገር ግን ፖሊኖሚያል ፋንክሽን ሆኖ ሃየር ዲግሪ ከሆነ ይሄ ከርቭ ስለሚበዛ የሆነች ኢንስታንት ላይ ስሎፑን ብንጠየቅ ወይም ሬት ኦፍ ቼንጁን ብንጠየቅ ላናቅ እንችላለን። ጂኦሜትሪካሊ ግን እዛች ፖይንት ላይ ስሎፕ ማለት ነው አንድ ነው። እዛች ፖይንት ላይ ካገኘን ሬት ኦፍ ቼንጅ ነው። ይሄኛው ምንድነው? ስታቲክ ነው፣ የእንቅስቃሴ የሌለው ማለት ነው። ወደ ዳይናሚክሱ ስንመጣ ደግሞ ለምሳሌ አንድ መኪና ለምሳሌ በ30 ኪሎ ሜትር ፐር አወር የሚሄድ ከሆነ ከዛ ደግሞ አክሰለሬት አድርጎ ወደ 50 ወደ 60 የሚሄድ ከሆነ ሬት ኦፍ ቼንጁን የምንፈልግበት መንገድ አለ። ይሄኛው ዳይናሚክ አይነት ዳይናሚክ ይሆናል። ቅድም ደግሞ ያሉ ግራፊካል ነው። ባጭሩ ግራፊካል ከሆነ ስሎፕ ነው። እሺ አሁን ዴሪቬቲቭ ነው። ጂኦሜትሪካሊ እንዴት ምን ማለት ነው ዴሪቬቲቭ ማለት? ፊዚካሊ ደግሞ ምን ማለት ነው? ወይም እንደ ዳይናሚክስ እንገባ ወይም ደግሞ ኪኔማቲክስ ላይ በምንገባበት ሰዓት እዛው ለምሳሌ ቬሎሲቲ ብትፈልግ ሬት ቼንጅ ኦፍ ዲስፕሌስመንት አለ። ስለ ቬሎሲቲ ራሱ በዴሪቬቲቭ ማግኘት ትችላለህ ማለት ነው። አክሰለሬሽኑንም እንደዛው ቬሎሲቲውን ዴሪቬት ስናደርግ ሬት ኦፍ ቼንጅ። ስለዚህ አሁን ባጭሩ ደግሞ በዚህ በጣም ወሳኝ የሆነ ያለፈው ዓመታት ኦልድ ካሪኩለም አሁን በጣም ኮምፕሌክስ ነው ዴሪቬቲቭ ላይ ነው። በአሁኑ ግን ቀላል አድርጎ ነው ያወጣላችሁና ዴሪቬቲቭ ላይ አስ ፈንክሽን እንዴት አድርገን ነው ዴሪቬቲቭ የምናደርጋቸው የሚሉ ለምሳሌ አዲሽን በሚሆንበት ሰዓት እንዴት አድርገን ነው ዴሪቬቲቭ ማድረግ ያለብን፣ ሰብስትራክሽን በሚሆንበት ሰዓት እንዴት አድርገን ዴሪቬቲቭ ማድረግ ያለብን፣ መልቲፕሊኬሽን ሲሆን እንዴት አድርገን ዴሪቬቲቭ ማድረግ ያለብን፣ ዲቪዥን በሚሆንበት ሰዓት፣ ሼር ሩል በሚሆንበት ሰዓት እንዴት አድርገን ነው ማየት ያለብን የሚለውን ከማየታችን በፊት መጀመሪያ ግን የአንድ ፓወር ፋንክሽን ዴሪቬቲቭ እንዴት አድርገው በቀላሉ ማግኘት ይችላሉ? እንግዲህ ዲቴል ከመግባቴ በፊት አንድ ለተማሪዎች መገር የምፈልገው ነገር ሳብጀክቶቹ ማለት ከቶፒኮች ሁሉ እንደ ዴሪቬቲቭ በጣም ቀላል የሆነ የምሬን ነው የማዋሽበትም ምንም ሪዝን የለም። ኢትስ ቬሪ ሲምፕል የሆኑ ህጎች አሉ። እነዛን ህጎች ይዘን በቃ እየተገበርን መሄድ ይችላል። ለምሳሌ ኤክስ ዘ ፓወር ኦፍ ኤን ከሆነ ፖሊኖሚያል ፋንክሽን ይሄን ዴሪቬት ስናደርግ ኤንን ወደ ኋላ እናመጣለን። ከዛ ከኤን ላይ እንቀንሳለን። ኤን ታይምስ ኤክስ ዘ ፓወር ኦፍ ኤን ማይነስ በዚሁ ፓተርን ነው የሚሄደው። በቃ ኤንን 3 4
ፍራክሽንን ይሄንን ህግ ነው አፕላይ የምናደርገው ፖሊኖሚያሎች ላይ ሁሉ ማለት ያው በአዲሱ ካሪኩለም ደግሞ ሎጋሪዝም ትሪጎኖሜትሪክ ፋንክሽንም የለም ስኩዌር ሩቶች ሜቢ አብሶሉት ቫልዩ ፋንክሽኖች የተወሰኑ ሊኖሩ ይችላሉ። ከዛ በተረፈ ፖሊኖሚያል ፋንክሽን ነው የሆኑ ህጎችን እንይዛለን። አሁን ባልኩት መሰረት በዛው መሰረት እየሰራን ነው ኤግዛምፕልም ማየት ይቻላል። እሺ ስለዚህ ከፖሊኖሚያል ፋንክሽን ለመነሳት ያክል p of x is equals to any ማንኛውም x the power of n ሊሆን ይችላል። ይሄንን ካየን ፓተርኑ በዚሁ መልክ ስለሚሄድ እቺ የዴሪቬቲቭ ምልክት ናት። ብዙ አይነት ስታይል አይደለው። ለምሳሌ እንደዚህም ሊሆን ይችላል፣ እንደዚህም ሊሆን ይችላል። ስለዚህ ምንም ችግር የለም። እቺኛዋ አጠር ስለምትል እቺኛዋን እንጠቀም። ኤንን ወደ ኋላ እንወስዳለን። እንደገና ከኤን ላይ ደግሞ አንድ እንቀንሳለን። በጣም ሲምፕል ይሄ ማለት ነው። ለምሳሌ ኤንን ቁጥር አድርጌ በወስደው ኤፍ ኦፍ ኤክስ ልበለው ኤክስ ዘ ፓወር ኦፍ 10 ቢሆን የዚህን ዴሪቬቲቭ ፈልጉ ከተባል ኤፍ ኦፍ ኤክስ ሊሆናል 10ን ወደ ኋላ እናመጣታለን። 10 ታይምስ ኤክስ ዘ ፓወር ኦፍ 10 ላይ አንድ ስንቀንስ 9 ይሆናል። ጨረሰ። ሊረዝምም ይችላል። ከዚህም በላይ የሚረዝም ከሆነ ኤፍ ኦፍ ኤክስ ይሆናል ኤክስ ስኩዌር ፕላስ 2ኤክስ ፕላስ 7 እንደዚህም ሊሆን ይችላል። ሶ ኤፍ ዴሪቬቲቭ ኦፍ ኤክሳችን ምን ይሆናል ማለት ነው? 2ኤክስ ይሆናል ፕላስ 2 ይሆናል። 7 ግን ምን ትሆናለች? 0 ነው የምትሆነው። ምክንያቱም 7 ኮንስታንት ነው፣ ምንም ቼንጅ የለውም ማለት ነው። 7 ሁሌ ኮንስታንት ነው። አሁንም 7 ነው፣ በኋላም 7 ይሆናል። ቼንጁ ደግሞ ምንም ቼንጅ ስለሌለ 0 ይሆናል። በዚህ መልኩ ማስቀመጥ እንችላለን። እንደውም እዚህ ጋር አንድ መጽሐፍ ላይ ነገር አልከኝና ሬት ኦፍ ቼንጅ ላይ በመጣበት ሰዓት ሬት ኦፍ ቼንጅ ፖዚቲቭ ይሆናል፣ ኔጌቲቭ ሊሆን ይችላል፣ ዜሮ ሊመጣ ይችላል። ፖዚቲቭ የሚሆነው ኢንፑታችን እየጨመረ ሲመጣ አውትፑቱም እየጨመረ ይመጣ ከሆነ ፖዚቲቭ ይሆናል። ነገር ግን ኢንፑቱ እየጨመረ አውትፑቱ እየቀነሰ ይመጣ ከሆነ ሬት ኦፍ ቼንጃችን ኔጌቲቭ ነው። ምንም ቼንጅ ከሌለ ደግሞ 0 ነው። ስለዚህ አሁን እዚህ ጋር 7 ኮንስታንት ነበር፣ ስለዚህ 0 ነው ማለት ነው። ያው እንዳጋጣሚ ሆኖ ሁሉም የወሰድኳቸው ኢንክሪዚንግ ፋንክሽኖች ናቸው። ኦኬ አሁን እንግዲህ የአንድ ፖሊኖሚያል ፋንክሽን እንዴት ዴሪቬቲቭ መደረግ እንዳለበት ሩሉን አሳይተናል። ኦኬ አሁን ደግሞ ሁለት ፋንክሽን ቢሆኑና እነዛን ፋንክሽኖች ደምረን ዴሪቬቲቫቸውን የምንፈልግ ከሆነ ለምሳሌ f of x እና g of x ብንወስድ የሁለቱን ሰሜሽን ዴሪቬቲቭ ብንፈልግ እንዴት አድርገን ነው የምንሰራው? የብቻ መስራት ይቻላል ዴሪቬሽናቸው ከዛ መደመር ይችላል ወይስ ደግሞ አንድ ላይ ከደመርን በኋላ ዴሪቬቲቭ መስራት ይችላል? የአዲሽን ሲሆን የሰብስትራክሽን በሚሆንበት ሰዓት የዲቪዥን ሲሆን የፕሮዳክት እና የቼን ሩል ሲሆን ፎርሙላቸው እንዴት አድርገን መስራት መልካም። የመደመር የመቀነስ የማባዛት የማካፈልም ምርጫው በእጃችን ነው። ከፈለግን መጀመሪያ ዴሪቬት አድርገናቸው ከዛ በኋላ መደመር እንችላለን። ከፈለግን ደግሞ ከደመርን ወይ ከቀነስ ወይ ካባዛን በኋላ መስራት እንችላለን። ምንም ችግር የለውም። ግን ምቹም የሆነው ምንድነው ሁሉም የየራሱ ህግ አለው። ለምሳሌ f of x plus g of x እነዚህ ሁለት ፋንክሽኖች ቢኖሩኝ ማይነስም ይሁን ችግር የለውም። እነዚህን ፋንክሽኖች ዴሪቬት እንዳደርግ ከተፈለገ ከፈለኩ f of x እና g of x ደምሬ ውጤቱን ዴሪቬት ባደርግም የማገኘው ውጤትና f of x-ንም ለብቻው ዴሪቬት አድርጌ ያ ማለት f derivative of x plus g derivative of x ሲደመርም ከሆነ ሲደመር ይሆናል፣ ሲቀነስም ከሆነ ሲቀነስ ይሆናል። ምንም ልዩነት የለውም፣ ተመሳሳይ ይሆናል ማለት ነው። ማባዛትም ለማየት ያክል ጥያቄ እሺ መልካም። ማባዛቱም ላይ የምናየው ከሆነ ያው ይሄንን እዚህ ጋር የዴሪቬት ምልክት አለች። እዚህ ጋር ደግሞ ከምን ጋር ያይዘዋለኝ? ሁለት ልጆች ቢኖሩ ለምሳሌ አንድ ትልቅ ሰው መጥቶ አንደኛውን ሲኮረኩመው አንደኛው ሊስቅበት ይችላል አይደል? ከዛ ምን ያስቃል ብሎ ያኛውንም ሊኮረኩመው ይችላል። ስለዚህ ሁለቱም በየተራ ይኮረኮማሉ። ስለዚህ ኤፍ ተኮረኮመች መጀመሪያ፣ ጂ ኦፍ ኤክስ እየሳቀበት ነው። እዛ እሱ ሲገረብ እሱ ሲመታ አንተ ትስቃለህ ወይ እና እሱም ይኮረኮማታል ማለት ነው። ጂ ዴሪቬቲቭ ኦፍ ኤክስ ኤፍ ኦፍ ኤክስ
ይሆናል ማለት ነው። በዚህ መልኩ በቀላሉ መያዝ ይቻላል። ሶስት ከሆነም በየተራ ይኮረኮማሉ ሶስቱ ማለት ነው። ደግሞ ዲቪዥን ሲሆን እሺ መልካም ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ይሄ ያለን እንደተለመደው ኤፍ ይኮረኮማል፣ እዛስ ጂ ኦፍ ኤክስ ይስቃል። ያው ከታች ነው አይደለ? ከታች ወደ ላይ ሲመጣ የሆነ ዋጋ መከፈል አለበት። ስለዚህ ጂ ኦፍ ኤክስ ኔጌቲቭ ትሆናለች ማለት ነው። ዋጋ መክፈል ከታች ነው ያለው፣ ወደ ላይ ሲመጣ አሁን ደሃ ሊሆን ይችላል። ጥሩ ፈክቶ ነው ወደ ላይ ይመጣው፣ የሆነ ዋጋ መክፈል አለበት። ስለዚህ ኔጌቲቭ ታሳያለች ማለት ነው። አሁን ደግሞ የሚኮረኮመው ማ ይሆናል? ጂ ይሆናል ማለት ነው። ታይምስ ኤፍ ኦፍ ኤክስ ይሆናል ኦቨር ጂ ደግሞ እዚህ ጋር ይሄን ደግሞ እንዴት ማስታወስ ይቻላል? እዚህ ጋር ኤፍ ኦፍ ኤክስ ብቻ ነበረች፣ እዚህ ጋር ጂ ኦፍ ኤክስ ሆነ አይደለ? ኢዚሊ ሊሸከመው ይችላል። አሁን ግን ከላይ ያሉት በዙ። ስለዚህ ታችኛው መጠናከር አለበት። ምን ሆኖ ስኩዌር ሆኖ ለማስታወስ እንደ ያው ሚሞሪ ትሪገር በማድረግ አምናለሁ እኛ ነኝ። ስለዚህ በዛ መልኩ እቺን ማስታወስ በጣም ደስ የሚል እንግዲህ ተማሪዎች በጣም ቀላል መንገድ እየነገርናችሁ ነው። በዚህ መሰረት እያያዛችሁ እናንተ ደግሞ ከመጻፋችሁ ጥያቄዎችን ፕራክቲስ በማድረግ ብዙ ማሻሻል ትችላላችሁ። አንድ ከዚህ በኋላ ደግሞ የቼን ሩልን ካየን በኋላ የኢንተራንስ ጥያቄዎችን እያየን እንዴት መስራት እንዳለባቸው እናያለን ማለት ነው። መልካም ሻኑ የቼን ሩል እስኪ ነው የሚሆነው። እሺ ስለ ቼን ሩል ደግሞ የኔ እይታ ቼን ሩል ላይ አሁን ማለት ብዙ ሁሉም ሰው የራሱ አፕሮች አለ፣ ግን የተሻለ የሚለውን ያው ለኔ የሰራልኝን ሼር አደርጋለሁ ማለት ነው። ለምሳሌ ወደ ሆነ ሰው ቤት ብንሄድ መጀመሪያ የምናየው የውጭውን በር አይደለ? የውጭውን በር እናያለን፣ ውስጥ ያለውን አናይም። በሩን ከፍተን ደግሞ ወደ ውስጥ ስንገባ መኖሪያ ቤቱን እናያለን አይደል? አሃ መኖሪያ ቤት። ከዛ ደግሞ የመኖሪያ ቤቱን በር ከፍተን ደግሞ ውስጥ ስንገባ ሳሎን አለ። ልክ በዚህ ወይ ነው እኔ ኮምፖዚት ፋንክሽኖችን የማየው ማለት ነው። እኔ ለምሳሌ አሁን ይሄ ቢሆን ለምሳሌ ይሄ ከማን ጋር እኩል ነው? ኤፍ ኦፍ ጂ ኦፍ ኤክስ ከዚህ ጋር እኩል ነው። ይሄ ከዚህ ጋር እኩል ነው። ኤፍ ነው ከቤት ጋር ያያስካ ውጪ ላይ ያለው ማለት ነው። ጂ ኦፍ ኤክስ ደግሞ ውስጥ ላይ ያለ ማለት ነው። አሁን 3 4ም ሊሆን ይችላል። ይሄ ነገር ይቀጥላል፣ ግን ለጊዜው ይሄንን ወስደን ኦኬ ይሄንን ደሪቬት ማድረግ ያለባችሁ። መልካም አሁን ይሄንን ኤፍ ኦፍ ጂ ኦፍ ኤክስ አድርጌ ይሄንን ዴሪቬት እናደርግ። መጀመሪያ የሚታየኝ በሩ ነው አይደል? ስለዚህ ልክ ስመጣ ኤፍ ይታየኛል ማለት ነው። ሶ ኤፍ ዴሪቬቲቭ ኦፍ ጂ ኦፍ ኤክስ አሁን ወደ ውስጥ ገባለሁ ማለት ነው። ወደ ውስጥ ገባ ቤቱን የሚታየኝ ብለናል። ጂ ኦፍ ኤክስ ይታየኛል ታይምስ ጂ ኦፍ ኤክስ ዴሪቬቲቭ ታይምስ እዚህ ውስጥ ኤክስ ቦታም አሁን እንደ አጋጣሚ ሆኖ ኤክስን ዴሪቬት ስናደርግ አንድ ነው የምናገኘው። ሌላ ፋንክሽንም ቢሆን እዛ ውስጥ ያለው ዴሪቬት እየተደረገ ይቀጥላል። ኤፍ ኦፍ ጂ ኦፍ ኤች ኦፍ ኤክስ እናደርጋለን። መልካም እሺ ኤፍ ኦፍ ጂ ኦፍ ኤች ኦፍ ኤክስ መልካም። ስለዚህ መጀመሪያ ላይ የሚታየኝ ማን ነው? ኤፍ ነው። ሶ ኤፍ ኦፍ ጂ ኦፍ ኤች ኦፍ ኤክስ ይሄ ካለን መጀመሪያ ላይ የሚታየን ማን ነው? ኤፍ ነው። ስለዚህ ኤፍ ዴሪቬት ይደረጋል ማለት ነው። ኤፍን ዴሪቬት እናደርግና ሌላውን ሁሉንም ያለውን ነገር ባለበት ነው የምናስቀምጠው። አናየውም፣ ውስጥ አልገባንም ገና። ጂ ኦፍ ኤች ኦፍ ኤክስ ይሆናል ማለት ነው ሲባዛ እንላለን። አሁን ወደ ውስጥ ገባ ስንል ደግሞ ማይታየናል ጂ ኦፍ ኤች ኦፍ ኤክስ ይታየናል። ስለዚህ ጂ ነው የሚታየን ፊት ለፊት ጂ ዴሪቬቲቭ ኦፍ ኤች ኦፍ ኤክስ እንላለን። አሁን ደግሞ አልፈን ወደ ውስጥ ስንገባ ማይታየናል ኤች ኦፍ ኤክስ አለ፣ እሷም ዴሪቬት ትደረጋለች ማለት ነው። በዚህ መልኩ ማየት እንችላለን ማለት ነው። ምክንያቱም ይሄ ዴሪቬቲቭ ለሁሉም የመጣ እስከሆነ ድረስ ሁሉም የድርሻውን ማግኘት ስላለበት ኤፍም ጂም ኤችም ኤክስም ኤክስ ግን እንዳጋጣሚ ሆኖ ዴሪቬት ስትደረግ ዋን ስለምትሆን ተጻፈችም አልተጻፈችም ለውጥ ስለማታመጣ እንተዋታለን ማለት ነው። ይሄን ይመስላል። ደስ የሚል ነው። ያው በጣም
ቀላል በሆነ ሜሞሪያቸውን ትሪገር ስለሚያደርግ በቀላሉ ያስታውሳሉ ብዬ አስባለሁ። ይከብዳቸዋል ብዬ ማለት ከዚህ በፊትም ያውቁታል እርግጠኛ ነኝ። ግን አሁን በዚህ አቀራረብም ሊያውቁት ይችላሉ ራሳቸው። ግን ምናልባት የማያውቅም ካለ ያው ይጠቀምበታል። አሪፍ ነው። እሺ አሁን እዚህ ጋር ደግሞ አንድ የሚጨምረው እንደዚህ አይነት ነገሮችን ለመስራት እንዲረዳቸው ለምሳሌ ዴሪቬቲቭ ኦፍ ኮንስታንት ነምበር 0 ነው አይደል? የፖሊኖሚያል በሚሆንበት ሰዓት ደግሞ ከላይ ያለውን ወደታች አውርደን አንድ መቀነስ ነው። እዚህ ጋር ደግሞ ቢይዙ ብዬ ማስበው ዴሪቬሽን ኦፍ ስኩዌር ሩት ኦፍ ኤክስ ብቻ ቢይዙት 1 ኦቨር 2 ሩት ኤክስ እንደሆነች ቢይዙ በቀላሉ ይሄንን ለመስራት በጣም ይቀላል። ለምሳሌ አሁን ስኩዌር ሩት ኦፍ ኤክስ ስኩዌር እስኪ አንድ ኤግዛምፕል እንውሰድና ስኩዌር ሩት ኦፍ ኤክስ ስኩዌር ኤፍ ኦፍ ኤክስ ይሆናል ስኩዌር ሩት ኦፍ ኤክስ ስኩዌር ቢሆን በአሁኑ መሰረት አሁን ይሄ መጀመሪያ ላይ የሚታየን ነገር አለ። ምክንያቱም ከዚህ በፊት ምን ሰርተናል? ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ኤክስ ይሄን ዴሪቬት ስናደርግ ምን እንደሚሆን ያውቁታል ብዬ አስባለሁ። ይሄንን ቻለች ስኩዌር ሩት ኦፍ ኤኒ የሆነ ኤክስፕሬሽን ካለ 1 ኦቨር ትዋይስ ኦፍ ስኩዌር ሩት ኦፍ ዛት ኤክስፕሬሽን ይሆናል። ከዛ እያለ ይቀጥላል። ልክ አሁን በተመሳሳይ ይሄም ኤፍ ዴሪቬቲቭ ኦፍ ኤክስ ይሆናል። ይሄ ስኩዌር ሩት ነው የሚታየው ፊት ለፊት ላይ። ስለዚህ ስኩዌር ሩት ከሆነ ደግሞ 1 ኦቨር ትዋይስ ኦፍ ስኩዌር ሩት ኦፍ እንደሚሆን እናውቃለን ነው 1 ኦቨር ትዋይስ ስኩዌር ሩት ኦፍ ኤክስ ስኩዌር። ጨርሰናል? አልጨረስንም። ወደ ውስጥ እንገባለን። ውስጥ ስንገባ ደግሞ ማን አለች? ኤክስ ስኩዌር አለች። ኤክስ ስኩዌርም ደግሞ እንደገና ምን መደረግ አለባት? ዴሪቬት መደረግ አለባት ማለት ነው። ስለዚህ ይሄ ኤፍ ዴሪቬቲቭ ኦፍ ኤክስ ይሆናል 2x ኦቨር እቺ ትሆናለች ማለት ነው። ይሄ ምን ይሆናል? ኤክስ ኦቨር ስኩዌር ሩት ኦፍ ኤክስ ስኩዌር። ይሄ አጋጣሚ ሆኖ ምን ይሆናል? አብሶሉት ቫልዩ ኦፍ ኤክስ ይሆናል ማለት ነው። ምክንያቱም ይሄ ምን ስለሆነ ይሄ አብሶሉት ቫልዩ ኦፍ ኤክስ ስለሆነ ይሄ ይሆናል ማለት ነው። በጣም አሁን እንደዚህ አድርገን ካየን እስካሁን ካሉት እስኪ ኢንትራንስ ጥያቄዎችን ደግሞ መልካም በማየት ኦኬ። አሁን ደግሞ እስካሁን ካየናቸው ውስጥ ፎርሙላዎችንን ኮንሴፕቱንን በመጠቀም የኢንትራንስ ጥያቄዎችን ወይዎችን የሚሰሩበትን ሀሳቡንም እንዴት መረዳት እንዳለባችሁ እነግራችኋለን ማለት ነው። አብራችሁ አንደኛው ጥያቄ እንደምታየው ነው። እንዴት አድርጎ ነው መመለስ የሚችሉ? እሺ ይሄ ያው ብዙም የሚያስቸግራቸው ነው ብዬ አላስብም። which of the following describes the mechanical meaning of derivative? መካኒካል ያው እንቅስቃሴ ማለት ነው። ስለዚህ ዳይሬክት ቢ ይሆናል። ምክንያቱም ኢንስታንታኒየስ ሬት ኦፍ ቼንጅ ነው። ያው ቬሎሲቲ አክሰለሬሽን እዛ ኤሪያ ላይ ያው መካኒካል ነው። መካኒካል ማለት እንቅስቃሴ ማለት ነው። ስለዚህ ቀጥታ ቀደም ተናግረናል። ስለዚህ ጂኦሜትሪካል ቢሆን ደግሞ ምን ነበር የሚሆነው? ስሎፕ ይሆን ነበር። እሺ ሁለተኛ ጥያቄ እሺ which of the following is the same as the derivative of a function f at a point p where p is on the graph of f? ይሄ ደግሞ ምን ይሆናል? አሁን ቅድም እንደተነጋገርነው አንድ ፖሊኖሚያል ፋንክሽን ሊሆን ይችላል። ብዙ እንደዚህ መታጠፍ ምናምን ሊኖረው ይችላል። ስለዚህ የሆነች ፖይንት ላይ ዴሪቬት ካደረግንና እዛች ፖይንት ላይ ዴሪቬት አደረግነው ማለት እዛ ፖይንት ላይ ስሎፕ ነው። ስለዚህ ቀጥታ ይሄ ለስሎፕ የሚያወራው ታንጀንት የሚለው ይሆናል። ስለ ሴካንት ከሆነ ግን ሴካንት ያው ሁለት ቦታ ቆርጦ ነው አይደለ? ቢያንስ ሁለት ቦታ መቁረጥ አለበት ግራፉ። ይሄ ደግሞ ስለ ፖይንት ኦፍ ታንጀንሲ አንድ ፖይንት ስለሚያወራ ለታንጀንት እንግዲህ የምታዩት ቀላል ጥያቄ ነው። አሁን ላይ ምንም ሳታወሳስቡ በቀላል መንገድ መስራት ትችላላችሁ ማለት ነው። እስኪ ሶስተኛ ጥያቄ መልካም። እሺ let f of x is equals to x squared plus 2x plus 3 find a number c ግን የት መገኘት አለበት? በአንድና በሶስት መካከል መገኘት አለበት። such that f derivative of c is equals to f of 3 minus f of 1 over 2። ይሄ በጣም ስትሬት ፎርዋርድ ነው። ምንም ከኛ የሚጠበቀው ምንድነው?
ሲን ዳይሬክት ማግኘት እንችላለን። ግን እርግጠኛ መሆን ያለብን ነገር ምንድነው? ሲ መስት ቢ ቢትዊን 1 and 3 ይላል አይደለ? -6 አለ እነሱ መሃል 6 አለ -2 አለ። ስለዚህ መልሳችን ምን ይሆናል? 2 ይሆናል ማለት ነው ዳይሬክት። አንዳንዴ ጥያቄዎችንም መጋፈጥ የማያስፈልግበት ቦታ ቆም ብለን ማየት። ምክንያቱም አንዳንዴ ዶሜን ሊሆን ይችላል ጥያቄ ዶሜን ሊሆን ስለሚችል ጥያቄው የዶሜን ነው ወይስ ካልኩሌሽን ነው የተፈለገው የሚለውንም ቆም ብሎ ማየቱ ያስፈልጋል። አሁን በስራ ነው ለምሳሌ እዚህ ውስጥ ያሉት ምርጫዎች በ1 እና በ3 መካከል ያሉ ቢሆኑ አሁን በዚህ መልኩ አሁን ፈተና ላይ ከሆነ በቃ ሁለቱን መርጠን መሄድ እንችላለን። ግን ምናልባት በ1 እና በ3 መካከል 1.5 ምርጫ ውስጥ ሊኖር ይችላል አይደለ? ሁሌ እንደዚህ ላይ ሆን ይችላል። ስለዚህ ያኔ ምን እናደርጋለን ማለት ነው? ኤክስ ቦታ ላይ ሲን እንተካለን። f of c እኩል ይሆናል c ስኩዌር + 2c + 3 እዚች ጋር f ዴሪቬት አድርጉ ይለናል። ስለዚህ እቺን ዴሪቬት እናርጋት። f ዴሪቬቲቭ of c = ምን ትሆናለች? 2c + 2 ይሆናል ማለት ነው። አሁን ይሄን ጨረስን። ስለዚህ እዚች ጋር ልምጣና f ዴሪቬቲቭ of c ምን ትሆናለች? 2c + 2 ሆነች ማለት ነው። መልካም አሁን ደግሞ f of 3 እና f of 1 እንፈልጋለን። እሺ f of 3 x ቦታ ላይ 3ን መተካት ነው። ስለዚህ 3 ስኩዌር + ታይምስ 3 + 3 ይሆናል። ይሄ 18 ይመጣል። 3 ስኩዌር 9 ነው። 2 ሲባዛ በ3 6 ነው። ሲደመር 3 9 18 ይመጣል። ከዛ ደግሞ f of 1ን እንፈልግ። ለምንድን ነው ይሄን እየፈለግን ያለ ነው? ፎርሙላው ላይ ስላለ ነው። f of 1 6 ይሆናል ማለት ነው። 1 ስኩዌር + ታይምስ 1 + 3 ይሄ 6 ይሆናል ማለት ነው። ስለዚህ አሁን f ዴሪቬቲቭ ኦፍ c ቦታ ላይ እቺን እንተካለን። 2c + 2 f of 3 18 ሲቀነስ 6 ሲካፈል ለ2 ይሆናል ማለት ነው። ስንት ትሆናለች? 6 ትሆናለች ማለት ነው። ስለዚህ እቺን የተወሰነ ሪአሬንጅ ብናደርግ ሲ ስንት ትሆናለች? 2 ትሆናለች። ያው እጅ ጽሁፌ ብዙም ጥሩ አይደለም። መልካም ይሄን በዚህ መልኩ አፕሮች ማድረግ እንችላለን። ምን እንደምታዩት ነው። በጣም ቀላል ጥያቄ ነው። ስለዚህ እናንተ ይሄን ጥያቄ ለመስራት ከእናንተ የሚያስፈልገው ለፈተና የተዘጋጀ አእምሮ ነው አይደል? የሚያስፈልገው ከባድ ነው የሚለው ነገር ውስጣችሁ ማውጣት ነው። እዚህ ቀጣዮችን ምን ያያቸው በጣም ቀላል ጥያቄዎች ናቸው ያሉት። መልካም እሺ። እዚህ ጋር ደግሞ h of x ተሰጥቶናል። h ዴሪቬቲቭ ነው የተጠየቅነው። ስኩዌር ሩት ነው፣ ኮምፖዚት ፋንክሽን ነው። ስለዚህ በሩ ይታየናል። ውስጥ ስንገባ እሷን ነው የምንተገብራት ማለት ነው። መልካም h ዴሪቬቲቭ ኦፍ x እኩል ይሆናል ምን ይታየኛል? መጀመሪያ ላይ ስኩዌር ሩት ከሆነ ደግሞ 1 ኦቨር ትዋይስ ኦፍ ያ ኤክስፕሬሽን ማለት ነው ያለው ራሱ። ይሄን ጨረስን። አሁን ደግሞ ወደ ውስጥ እንገባለን። 1 ፕላስ በመልቲፕሊኬሽን ነው የምናያይዘው 1 ፕላስ ሩት ኤክስ። ይሄም ደግሞ ዴሪቬት መደረግ አለበት። ለሁሉም ይደርሳል ማለት ነው። ለላይኛው የመጣው ውስጥ ድረስ የግድ መግባት አለበት። እኩል ይሆናል አንድ በማንኛውም ቁጥር ሲባዛ ያ ማንኛውም ቁጥር ነው የሚሆነው። ሶ 1 ፕላስ ሩት ኤክስ አለን። ኢንደርቬሽን ነው አንድ 0 ይሆናል። ሩት ኤክስ ደግሞ እንደገና 1 ኦቨር 2 ሩት ኤክስ ትሆናለች። መልካም ትክክል፣ በጣም ትክክል። 1 ኦቨር ትዋይስ ሩት ኤክስ የዚህኛው ማለት ነው የዚህኛው። ከታች ደግሞ እንደገና 1 ኦቨር ትዋይስ ኦፍ ስኩዌር ሩት ኦፍ 1 ፕላስ ሩት ኤክስ ይሆናል ማለት ነው። ስለዚህ እቺን እንደዚሁ ዳይሬክት ባለበት አሁን ይሄንን አንድ ሲባዛ በአንድ አንድን በለው ከላይ ኦቨር 2 ሲባዛ በሁለት 4 ይሆናል። ስኩዌር ሩት ኦፍ a ታይምስ ስኩዌር ሩት ኦፍ b ደግሞ ስኩዌር ሩት ኦፍ a ታይምስ ስኩዌር ሩት b ነው የሚሆነው ዳይሬክት ማለት ነው። ስለዚህ ሩት ውስጥ ያሉት አጠቃላይ እርስ በርስ መባዛት ስለሚችሉ x ሲባዛ በአንድ x ይሆናል ፕላስ x ሲባዛ በሩት x ሩት x ይሆናል ማለት ነው። ስለዚህ
ዲ ላይ ትክክለኛ መልሳችን ይሆናል ማለት ነው። እንደዚህ ያደርጋችሁ ነው የምትሰሩት። በጣም ቀላል ነው። ቀጣይ ጥያቄዎችን ምን እናያለን? መልካም እሺ አሁን ብዙ ጊዜ አሁን ፈተና ወጪዎች ብዙ ጥያቄ ሳይ ሲምፕሉን ነገር እንዴት አድርገን ትንሽ ወሰብሰብ ብናደርገው አይነት አስተሳሰብ ነው። አሁን ይሄ ጥያቄ እንደዚህ ስታየው ትንሽ የሚያስቸግር ሊመስል ይችላል፣ ግን ወደ ምን ማምጣት እንችላለን? ቅድም ኤክስ ዘ ፓወር ኦፍ ኤን ወዳልነው ፎርም ብናመጣው በጣም ሲምፕል ይሆናል። ይሄ እንዴት እናድርገው? ይሄን እንዴት እናድርግ? ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ዳይሬክት እንውሰደው እዚሁ ባለበት እንደዚህ እናድርገውና እንደዚህ ብናደርገው ተመሳሳይ ነው አይደለ? በቃ አሁን ይሄ በቃ ከዚህ በኋላ በጣም ሲምፕል ሆነ ማለት ነው። አሁን እቺን ኤፍ ዴሪቬቲቭ ኤክስ በላት። ስለዚህ አሁን ከውጪ ስናየው ፖሊኖሚያል ፋንክሽን ታይፕ ነው አይደለ? ከላይ ቁጥር አለ። ስለዚህ ያን ቁጥር ወደዚህ እናመጣና ከሱ ላይ ደግሞ አንድ እንቀንሳለን። ስለዚህ -2 * 1 ማይነስ ሩት ኤክስ። ከዚህ ግን አንድ መቀነስ አለብን። -2 ሲቀነስ 1 -3 ይሆናል ማለት ነው። አልጨረስንም። አሁን ደግሞ ወደ ውስጥ ገባ እንላለን። ውስጥ ገባ ስንል ደግሞ እነዚህ አሉ። እነዚህም ደግሞ እንደገና ዴሪቬት መደረግ አለባቸው። በመልቲፕሊኬሽን ነው የምናያይዘው። 1 ማይነስ ሩት ኤክስ ምን መደረግ አለባት? ዴሪቬት መደረግ አለባት ማለት ነው። ስለዚህ ኤፍ ዴሪቬቲቭ ኦፍ አሁን አራት ቁጥርን መተካት እንችላለን ግን እስቲ እናስኪድ አንድ ስቴፕ የመጨረሻውን ቴንክ ዩ እሺ 2 ኦቨር 1 ማይነስ ሩት ኤክስ ፖዚቲቭ ይሆናል ከታች ስላለ እሺ እጅ ጽሁፌን አደራ እንግዲህ እሺ ማይነስ 1 ኦቨር 2 ሩት ኤክስ ይሆናል ዴሪቬት ሲደረግ ማለት ነው። አንድ ዴሪቬት ሲደረግ ያው 0 ትሆናለች። ከቴክስ ደግሞ ይሄ ይሆናል። ከዚህ በኋላ እዚህ ውስጥ አራትን መተካት ይሆናል ማለት ነው። ፈተናዎች ግን በጣም ቀላል ናቸው። በጣም እንትን አይምሮን ብቻ ሬዲ ማድረግ ነው እንጂ ምን መረጋጋት ነው። በቃ መረጋጋት ነው እንጂ በብዙ መንገድም ደግሞ መስራት ይቻላል። በጣም ብዙ መንገዶች አሉ። እሺ እዚህ ጋር ሁለት ኔጌቲቮች ስላሉ ፖዚቲቭ ይሆናል ማለት ነው። ከላይ 2 አለ ኦቨር ማይነስ ኪዩብ ስናደርጋት 4 አስገባን 2 ሆኖ ይወጣል። አንድ ሲቀነስ 2 ማይነስ 1 ኪዩብ ስናደርጋት ማይነስ 1 ትሆናለች። እሺ እዚች ጋር ደግሞ ስንመጣ ታይምስ 1 ኦቨር 4 ይሆናል። ምክንያቱም 4 እዚህ ጋር ሲገባ 2 ሆኖ ይወጣል። 2 ታይምስ 2 4 ስለሚሆን ማለት ነው። ስለዚህ ይሄ ስንት ይሆናል? -1 ኦቨር 2 ይሆናል ማለት ነው። ስለዚህ መልሱ ቢ ላይ ያለው መልሳችን ይሆናል ማለት ነው። በጣም ቀላል ነው ፈተናዎቹ። ያን ተማሪዎች እናንተ ፈተና ላይ ስትቀመጡ ራሳችሁ ማረጋጋት ብቻ ነው የሚጠበቅባችሁ። ጥያቄዎችን በዚህ መልክ በቀላል መንገድ መስራት ትችላላችሁ ማለት ነው። ያው አሁን እኔ እያስረዳው ስለሆነ ፍጥነቴን ቀንሼ እንጂ በጣም በፍጥነት መስራት ይችላል በደንብ መሰራት። እሺ ቀጣይ ደግሞ መልካም እሺ ኮምፖዚት ፋንክሽን መጣ አሁን። በጣም ጥሩ እሺ ሁሌ መጀመሪያ በዚህ መልኩ አሬንጅ ማድረግ እቺን የተጠየቀ አይደል? እዚህ ቆይ አንድ ስቴፕ ትንሽ ወደ ኋላ ልወሰደው። ይሄንን እንደዚህ እናስቀምጠው። ይሄንን እንዴት መጻፍ እንችላለን? g of f of 1 ናይስ። በዚህ መልኩ መጻፍ እንችላለን። ስለዚህ አሁን ይሄን ዴሪቬት ስናደርግ መጀመሪያ g ይታየናል አይደል? ስለዚህ g ዴሪቬቲቭ ኦፍ f of 1 ይሆናል። አሁን ደግሞ ወደ ውስጥ ገባ እንላለን። ቀጥሎ ማይታየናል f of 1 ይታየናል። ስለዚህ f ዴሪቬቲቭ ኦፍ 1 ትሆናለች ማለት ነው። እሺ f of 1 ታስፈልገናለች። እዚህ ጋር ተሰጣለች f of 1 ስንት ናት? 3። ስለዚህ prime of 3 ታይምስ f prime of 1 ማለት ደግሞ 4 ተሰጥቶናል። ታይምስ 4 መልካም። g ዴሪቬቲቭ ኦፍ 3 ተሰጥቶናል። 5 ተሰጥቶናል። ስለዚህ ይሄ 5 ታይምስ 4 ስንት ይሆናል? ይሄ 20 ይሆናል። በቃ ስትሬት ፎርዋርድ ነው። ይሄ ምንም በጣም
ቀላሎች ናቸው። በጣም እሺ ቀጣይ ደግሞ እስኪ እሺ ይሄ ደግሞ ስትሬት ፎርዋርድ ነው። ዴሪቬት አድርገን አንድን መተካት ነው። አንድን መተካት ነው። እሺ ኦኬ እዚህ ጋር እሺ ሌትስ f of x is equals to 1 over square root of x and g of x is equals to 2 minus 1 over 6 times x cube b two functions ሁለት ፋንክሽኖች ተሰጥተውናል f እና g የተባሉ for what values of x do the graphs of f and g have tangent lines of the same slope ምን ተባብለናል መጀመሪያ ስንጀምር ዴሪቬቲቭ ስለምን እንደሚያጠናው ስለ ሬት ኦፍ ቼንጅ ሬት ኦፍ ቼንጅ ደግሞ ጂኦሜትሪካሊ ደግሞ ምንድነው ተባብለናል ስሎፕ ነው ተባብለናል ስለዚህ ሁለቱን ዴሪቬት አድርገን እኩል አድርገን ኤክስ መስራት ነው መልካም ይሄን በጣም ቀላል ነው ማለት ነው ስትሬት ፎርዋርድ ነው ማለት ነው ቀጣይ ጥያቄ ደግሞ እሺ ይሄም አሁን ከሰራነው ጋር ተመሳሳይ ነው ተማሪዎች መንገዱን ማሳየት ካስፈለገ ማሳየት እንችላለን ቅድም የሰራነው ስለሆነ መስራት ይችላል በእነ እንግዲህ ተማሪዎች እንዳያችሁት ነው ዴሪቬቲቭ ምን ማለት እንደሆነ ካወቃችሁ እንደገና ደግሞ ፓወር ፋንክሽን ሲሆን እንዴት ዴሪቬት ማድረግ እንዳለባችሁ ካወቃችሁ እንዲሁም ሰሜሽን ሲሆን ሰብስትራክሽን ሲሆን ዲቪዥን ሲሆን መልቲፕሊኬሽን ሲሆን ቼን ሩል ሲሆን በደንብ ካወቃችሁና የኮንስታንት ነምበር ዴሪቬሽን ዜሮ እንደሆነ ካወቁ ስኩዌር ሩት ኦፍ ኤክስ ዴሪቬት ሲደረግ 1 ኦቨር ሩት ኤክስ የሚለውን ካወቁ እስካሁን ያለው ሞር ጥያቄ ፕራክቲስ ካደረጉ በቀላሉ መስራት ይችላሉ በቃ የተቀመጠ ህግ አለ እነዛን ህጎች ወስዶ አይወጣም ከሌቭላቸውም ያን ያክል ስለማይወጣ ጥያቄው መደናገጥ አያስፈልግም በጣም ቀላል ነው ማለት ነው ወደ ቀጣዩ ነው የምንሄድላችሁ ቀጣይ ደግሞ ማክሲመም ሚኒመም ፖይንት የሚለውን እናይና ከስሩ ያሉት ቶፒኮች አሉ እነሱን ካየን በኋላ በቀጣይ ደግሞ የሚሆነው በሌላ ክላስ ማለት ነው አፕሊኬሽን ኦፍ ዴሪቬቲቭ የሚለውን እናያለን ስለዚህ አሁን ወደ ቀጣይ ነጥባችን እንሂድ መልካም እሺ አሁን ደግሞ ማክሲመም ሚኒመም ፖይንት የሚለውን መጻፋችሁ ያለውን ቶፒክ ነው የምናነሳው መጀመሪያ ዴሪቬቲቭ እንዴት ነው ማክሲመም ሚኒመም ፖይንት ለማግኘት የሚጠቅመን ከዛም በኋላ አንድ ፈንክሽን ደግሞ ኢንክሪዝ ዲክሪዝ የሚያደርገው እንዴት ሲሆን ስትሪክትሊ ኢንክሪዚንግ ምን ማለት ነው ስትሪክትሊ ዲክሪዚንግ ምን ማለት ነው ኢንክሪዚንግ ዲክሪዚንግ ምንድነው ያላቸው ልዩነት የሚለውን ካየን በኋላ ከዛ በኋላ ወደ ኤክስትሪም ቫልዩ እንሄዳለን ማለት ነው ሎካል ኤክስትሪም ቫልዩ ሲሆን እንዲሁም ደግሞ አብሶሉት ኤክስትሪም ቫልዩ ማለት ምን ማለት ናቸው የሚለውን ዲቴል እያነሳን ያለን አብራችሁን ቻናላችንን ሰብስክራይብ ያላደረጋችሁ ተማሪዎች ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁሉ እንዲደስ የሚል እንግዳን የሚጋበዝን ደግሞ ከባድ የሆነውን ፖርሽን ቀላል እናደርግላችኋለን ማለት ነው አሁን ወደ ክላሳችን ተመልሰናል ዴሪቬቲቭ እንዴት ነው የአንድ ፈንክሽን ማክሲመም ሚኒመም ፖይንት ማወቅ የሚረዳ ከሚለውን ጀምርና እሺ መልካም አሁን ከሲምፕል ኮንሰፕት እንነሳ ለምሳሌ ስሎፕ ማለት ነው change in y over change in x ነው አይደለ ስለዚህ change in y ተመሳሳይ የሚሆን ከሆነና x ቫሪ ቢያደርግም ስሎፓችን ምን ይሆናል ዜሮ ይሆናል ማለት ነው y ኮንስታንት ሆኖ x ቫሪ ያደረገ ማለት ያን ግራፍ እንሰራው ምንድነው ሆሪዞንታል ላይን ነው ስለዚህ ሆሪዞንታል ላይን ከሆነ ስሎፓችን ምንድነው ማለት ነው ዜሮ ነው ማለት ነው ስለዚህ ኤፍ ዴሪቬቲቭንም ዴሪቬት አድርገን አንድን ፋንክሽን is equal to 0 ካልነው ያ ግራፍ ምን አይነት ስሎፕ አለው ማለት ነው ሆሪዞንታል ስሎፕ አለው ማለት ነው ለምሳሌ አሁን ኳድራቲክ ፋንክሽን ውስጥ ዩ ሼፕ ነው አይደለ ዩ ሼፕ ልክ ዩ ሼፕ ይሆንና ከስር ቨርቴክሱ አካባቢ ላይ አንድ ሆሪዞንታል ላይን ብናሰምር የዛ ሆሪዞንታል ላይን ስሎፕ ምን ይሆናል ዜሮ ይሆናል ስለዚህ ያቺ ከታች ያለችው ፖይንት ሚኒመም ፖይንት ትሆናለች ማለት ነው እንደገና ደግሞ ያንኑ ኳድራቲክ ግራፍ ወደ ላይ ብንገለብጠው ከላይ ቨርቴክሱ ላይ ብንሄድና ሆሪዞንታል ላይን እንደዚህ ብናሰምር ዴሪቬቲቭ ዜሮ ይሆናል ማለት ነው ስለዚህ ማክሲመም እና ሚኒመም ፖይንቶችን እንድናቅ ይረዳናል ማለት ነው ስለዚህ ልክ በዚህ ኮንሰፕት ይሄን ከያዝን በኋላ በማክሲመሙ እና በሚኒመሙ መካከል ኢንክሪዚንግም ዲክሪዚንግም ኔዘርም ሊሆን ይችላል
ግን ዋና ትኩረት አድርገን የምንሰራው አሁን ዜሮ የሚሆንባቸውን ቦታዎች ዋንስ ከያዝ ሌላው አይከብደንም ማለት ነው። ከዚህ እንጀምራለን። እሺ ከዚህ እንጀምራለን። እንግዲህ አንተ ተናገርከው ስሎፑ ዜሮ ሲሆን ሆሪዞንታል ላይ የሚሆነው ብለናል። ስለዚህ አንድ ፈንክሽን ተሰጠኝ። ያ ፈንክሽን እንዲህ ይወጣ ይመስላል እንዲህ አፕ እና ከዛ ዳውን ይላል እንዲህ እያለ ሊመጣ ይችላል። እነዚህ ማክሲመም ፖይንቶችን እንዴት አድርገን ነው የምናገኘው? እነዛ ማክሲመም ፖይንቶችስ ማለት ደግሞ ምን ማለት ናቸው? እሺ እነዛ ማክሲመም ፖይንቶች ክሪቲካል ነምበሮች ናቸው። ይሄ ማክሲመም የሚፈጠርበት ክሪቲካል ነምበር። አሁን አጋጣሚ እኔ የኳድራቲኩን ብቻ ወሰድኩ። አሁን ዲግሪው በጣም ከፍ ያለ ፖሊኖሚያል ፋንክሽን ሊሆን ይችላል። እሱን አሁን ዴሪቬት አድርገን እዚህ ኳንቲቲ ዜሮ ብንል ብዙ ቁጥሮች እናገኛለን፣ በጣም ብዙ ቁጥሮች። ስለዚህ ብዙ ሚኒመም ማክሲመም ሎካል ግን ማክሲመም ሚኒመም ልክ እንደዛ ልናገኝ እንችላለን ማለት ነው። በእነሱ መሀል ደግሞ ያለው ምን ይሆናል? ይህ የሚያደርግ ሊሆን ይችላል ዲክሪዝ የሚያደርግ ጥያቄ ከተረዳን ትክክል። ስለዚህ ማክሲመም የሚመጣበትና ሚኒመም የሚመጣበት ቦታ ላይ ዴሪቬቲቭን ስንሰራ ወይም ስሎፑን ስንሰራ ዜሮ ነው ማለት ነው። ያ ማለት ክሪቲካል ነምበሮቹ ናቸው ማለት ነው አይደል? አዎ ክሪቲካል ነምበሮቹ ያሉበት ቦታ ላይ ቀጥታ ወደ ላይ ሄደን የዋይን ቫልዩ ብናነብ ያ ወይ ማክሲመም ቫልዩ ይሆናል ወይ ሚኒመም ይሆናል ማለት ነው። እሺ እዚህ ጋር እንግዲህ አሁን የአንድ ፖሊኖሚያል ፈንክሽን ማክሲመም እና ሚኒመም የሚሆንበትን ቦታ ላይ ብንወስድ ስሎፑ ዜሮ ነው የሚመጣ ብለን ነው አይደል? ያ ማለት ፈንክሽናችንን ዴሪቬቲቭ ኢኳል ቱ ዜሮ አድርገን የምናገኛቸው ቫልዩዎች እንደ ክሪቲካል ነምበር መቁጠር እንችላለን። ከዛን ይሄን ዜሮ አድርገን ዴሪቬቲቭን ኢኳል ቱ ዜሮ አድርገን የምናገኛቸው ቁጥሮች ክሪቲካል ነምበር ናቸው። ክሪቲካል ነምበር። ኦኬ እንደገና ሌላ ደግሞ ዋናው ፋንክሽን ኤንድ ፖይንት ላይ ያሉትን እንደገና ማለት አንዳንዴ ምን ይሆናል መሰለህ ፖሊኖሚያል ፋንክሽን ትሪግም ሊሆን ይችላል። ግን ፖሊኖሚያል ፋንክሽን ላይ እንወሰድ ለጊዜው ግራፉን ስኬች ብናደርገው ኢንፋይናይትሊ ይሄዳል። ወደ ግራም ወደ ቀኝም የማይቆም ሊሆን ይችላል። ስለዚህ እንደዚህ መወሳሰቡን ለማሳነስ ያን ግራፍ በሆነ ቁጥርና በሆነ ቁጥር መካከል ለምሳሌ በኔጌቲቭ 5 እና በ10 መካከል ተብሎ እንዲህ ውስን ተደርጎ ሊሰጠን ይችላል ማለት ነው። ሶ ኤፍ ዴሪቬቲቭ ኦፍ ዛት ፋንክሽንን ኢዝ ኢኳል ቱ 0 ብለን የምናገኛቸው ቁጥሮች አሉ፣ ክሪቲካል ነምበርስ ይባላሉ። በተጨማሪ ደግሞ ኤንድ ፖይንት ላይ ያሉትንም ሁለት ቁጥሮች ለምሳሌ ከ5 እስከ 10 ወይም ከኔጌቲቭ 5 እስከ 10 ቢሆን ኔጌቲቭ 5 እና 10 ምን ይሆናሉ? ክሪቲካል ነምበር። ለምን? አጋጣሚ ማክሲመሙም ሚኒመሙም እነዚህ ፖይንቶች ላይ ሊገኝ ይችላል ይጨመራሉ ማለት ነው። እነዛ ኤንድ ፖይንት አሁን ክሪቲካል ነምበር ስንል ኤንድ ፖይንቶችንም ያጠቃልላል ማለት ነው በውስጡ? ያጠቃልላል። እሺ አሁን እዚህ ጋር ግራፍ አለ። ይሄ ግራፍ ላይ ስለ ክሪቲካል ነምበር እዚች ጋር አንድ ነገር ልጨምር። ክሪቲካል ነምበሮች ኤፍ ዴሪቬቲቭ ዜሮ የሚሆንበት እና ኤፍ ዴሪቬቲቭ ደግሞ ኤግዚስት ማለት ነው። ለምሳሌ አሁን አብሶሉት ቫልዩ ፋንክሽኖችን ብንወስድ አብሶሉት ቫልዩ ኦፍ ኤክስ ዴሪቬቲቭ ብናደርገው ዜሮ ላይ ኤግዚስት አያደርግም፣ ሻርፕ ኮርነር ስላለው ማለት ነው። ስለዚህ አብሶሉት ቫልዩ ላይ ትኩረት እንፈልጋለን። ሌላ እዚሁ ጋር አንድ ነገር ለመጨመር የምፈልገው ኮንቲኒየስ የሆኑ ፋንክሽኖች ሁሉ ዴሪቬት ማድረግ። ለዚህ ማሳያው ደግሞ አብሶሉት ቫልዩ ፋንክሽኖች ነው። አብሶሉት ቫልዩ አሁን ኮንቲኒየስ ነው፣ ዜሮም ላይ ኮንቲኒየስ ነው፣ ግን ዜሮ ላይ ዲፈረንሺየት መደረግ አይችልም። ስለዚህ ዲፈረንሺየት መደረግ ከቻለ አንድ ፋንክሽን ኮንቲኒየስ ነው። ኮንቲኒየስ መሆኑ ግን ምን ጋራንቲ አይሰጠንም? ዲፈረንሺየቢሊቲ ጋራንቲ አይሰጠንም። እሺ አሁን እንግዲህ ተማሪዎች አሁን ካየነው ፖይንት ላይ በመነሳት ለምሳሌ አንድ ፖሊኖሚያል ፈንክሽን ማክሲመም ሚኒመም የሚሆንበት ቦታ አለ። እነዛ ማክሲመም እና ሚኒመም የሚሆንበት ቦታ ላይ ዴሪቬሽኑን በምንሰራበት ሰዓት ኢኳል ቱ 0 አድርገን የምናገኛቸው የኤክስ ቫልዩ ክሪቲካል ነምበር ብለን እንጠራቸዋለን ማለት ነው። ምናልባት ከፖሊኖሚያል ለመወጠን ሻርፕ ኮርነር ያላቸው ዳዝንት ኤግዚስት የሚሆንበትንም ክሪቲካል ነምበር በውስጡ ያጠቃልላል ማለት ነው። ኦኬ ይሄንን እንደዚህ ካየን አንድ ደግሞ ከዚህ ግራፍ ላይ በመነሳት ስትሪክትሊ ኢንክሪዚንግ እና
ስትሪክትሊ ኢንክሪዚንግ የሚሆንበትና ስትሪክትሊ ዲክሪዚንግ የሚሆንበት ፖይንት ምን ይመስላል? እሺ መልካም እንግዲህ አሁን ከዚህ ግራፍ ላይ ብንነሳ ሁለት ቦታ እንቁረጠው ከኤ እስከ ፒ ከኤ እስከ ፒ አድርገን እንቁረጠው ሁለት ቦታ ከኤ ተነስተን እስከ ፒ እስከምንደርስ ድረስ እየጨመረ ነው ይሄድ ያለው ስትሪክትሊ ኢንክሪዚንግ ነው ማለት ነው ለምንድን ነው ስትሪክት ማለት ቃሉ ራሱ የሆነ ምን ማለት ነው እየጨመረ መሄድ ብቻ ማለት ነው እንደዛ ነው አይ ወደ ሰው ባህሪ ራሱ ብናመጣው ሲሪየስ የሆነ ሰው አሁን ስትሪክት ነው አያሳፍጥም ማለት ልክ እንደዛው ነው ይሄኛው ዝም ብሎ ነው ኢንክሪዝ የሚያደርገው ማንንም ከራሱ ጋር እኩል የማድረግ እንትን የለው ኢንክሪዝ ነው የሚያደርገው ዲክሪዝም ሲያደርግ ልክ እንደዛው በቃ እኩል ስትሪክትሊ ዲክሪዝ ነው የሚያደርገው እንትን በመሃል ዲክሪዝ አለማድረግ ምናምን የለም በቃ ዝም ብሎ እየወረደ ነው የሚሄደው ማለት ነው ስለዚህ ከኤ ተነስተን እስከ ፒ ድረስ ስንመጣ ስትሪክትሊ ኢንክሪዚንግ ነው ከፒ ተነስተን ደግሞ ከዚህ ፖይንት እስከ ኪው ድረስ ብንመጣ ስትሪክትሊ ዲክሪዚንግ ነው ቢትዊን ኪው ኤንድ አር ደግሞ ብናይ ኔዘር ኢንክሪዚንግ ኖር ዲክሪዚንግ ነው አይጨምርምም አይቀንስምም ልክ በዚች ስትሬት መተን እዚች ጋር የዋይን ቫልዩ ብናነብ ኮንስታንት ነው ነገር ግን ከፒ እስከ አር ድረስ ብንመጣ ምን ይሆናል ዲክሪዚንግ ብቻ ይሆናል ስትሪክትሊ እንዳንል የምታደርገን እቺ ፖይንት እዚች ጋር እቺ ፓርት አለች ዜሮ ሆኖ ይቆያል እዚች ጋር ስላለች ስትሪክት ነው ለማለት አንችልም ምክንያቱም እዚህ ጋር እኩል ሆኖ የመቆየት እድል ስለሰጠ ይሄ ይሆናል ማለት ነው ከአር እስከ ቢ ድረስ ደግሞ ከአር እስከ ቢ ድረስ ስንመጣ ደግሞ ስትሪክትሊ ኢንክሪዚንግ ይሆናል ማለት ነው ከኪው ቢ ድረስ ስንሄድ ደግሞ ኢንክሪዚንግ ይሆናል ስትሪክትሊ እንዳንል ደግሞ እቺ ታደርገናለች ምክንያቱም እዚች ጋር ባለበት ስታክ ሆኖ ነው ያለው በጣም ማየት እንችላለን በጣም ደስ በሚል መንገድ ነው ያብራራው ስትሪክትሊ ኢንክሪዚንግ ስትሪክትሊ ዲክሪዚንግ የሚሉትን ማለት ነው እዚህ ጋር ስትሪክትሊ ኢንክሪዚንግ ከኤፍ ዴሪቬቲቭ ጋር ያይዘን እናስቀምጣለን ስትሪክትሊ ኢንክሪዚንግ ብለን ማስቀመጥ እንችላለን ኢንክሪዚንግ ግን ስትሪክትሊ ኢንክሪዚንግ ብለን ስለዚህ ይሄን በዴሪቬቲቭ ውስጥ እናስቀምጠው እንዴት ነው እሺ ኤፍ ዴሪቬቲቭ ኦፍ ኤክስ ግሬተር ዛን 0 ከሆነ ስትሪክትሊ ኢንክሪዚንግ ነው ማለት ነው ይሄንን ከምን መውሰድ እንችላለን ለምሳሌ y = 2x + 1 ብንል ስሎፓችን እዚህ ጋር ስንት ነው 2 ነው ይሄ ግራፍ ምንድነው ኢንክሪዚንግ ነው ለምን ስሎፑ ፖዚቲቭ ስለሆነ ፖዚቲቭ ስሎፕ ስለሆነ y = -2x + 1 ብንል ስሎፓችን እዚህ ጋር ስንት ነው -2 ነው ኔጌቲቫችን ስሎፓችን ኔጌቲቭ ስለሆነ ይሄ ፋንክሽን ምንድነው ዲክሪዚንግ ነው ይሄኛው ደግሞ ኢንክሪዚንግ ነው ስለዚህ ከዚህ ሲምፕል ኮንሰፕት በመነሳት ወደዚህኛውም ስንመጣ ይሄ ምንም ስሎፕ ማለት ነው ይሄ ስሎፕ ማለት ነው ምንም የተለየ ትርጉም የለውም ስለዚህ ስሎፓችን ግሬተር ዛን 0 ከሆነ ስትሪክትሊ ኢንክሪዚንግ ይሆናል ኢንድ ፖይንቷን ሳጠቃልም እዚህ ጋር ለምሳሌ ኤፍ ዴሪቬቲቭ ኦፍ ፒ ብናረግ ላይ ቶፕ ላይ 0 ነው ይመጣብናል ሰም ፖይንት ማጠቃልም ምን ለማለት ማለት ነው ስትሪክትሊ ኢንክሪዚንግ ማለት ከኤ እስከ ፒ በምንልበት ሰዓት ኤፍ ዴሪቬቲቭ ኦፍ ኤክስ ግሬተር ዛን 0 እና ኤፍ ዴሪቬቲቭ ኦፍ ኤክስ ኢኳል ቱ 0 የሚሆንበትን ቦታ ያጠቃልላል ቢ ላይ ዴሪቬቲቭ 0 መሆን አለበት ነው እያልከኝ ፒ ኦኬ ከዚህኛው ይሄ ኤፍ ዴሪቬቲቭ ኦፍ ኤክስ 0 መሆን አለበት ሁለቱንም እንደዚህ ከሆነ ስትሪክትሊ ማለት ነው ምክንያቱም እዚህ ጋር አሁን ዋስትና አለን በቃ ወደ ሌላ አቅጣጫ ሄደም ታጥፎ ወደ ታች ወርዷል ይሄ ዋስትና ስለሚሰጠን ስትሪክትሊ ኤፍ ዴሪቬቲቭ ኦፍ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ኦር ኢዝ ኢኳል ቱ 0 ከሆነ ደግሞ ኢንክሪዚንግ ብቻ ነው ስትሪክትሊ አንለውም ዜሮ ላይ ሆኖ ሊቆይ ስለሚችል ዜሮ ላይ ሆኖ እቺኛዋ ፒ ናት ስለዚህ ይሄን በዚህ መልኩ ካየን በቀጣይ የምናየው ሎካል ኤክስትሪም ቫልዩ እና አብሶሉት ኤክስትሪም ቫልዩ የሚሉትን ነው የምናየው ሎካል ኤክስትሪም ቫልዩ በምናይበት ሰዓት በውስጡ ማክሲመም አለ ሚኒመም አለ
ሎካል ማክሲመም እና ሎካል ሚኒመም በመባል ይታወቃል። አብሶሉት ማክሲመም እና አብሶሉት ሚኒመም የሚባል አለ። ስለዚህ አሁን ወይም ግሎባልም እንለዋለን። ትክክል። ስለዚህ አሁን መጀመሪያ ላይ ዲቴል ወደ ውስጥ ከመግባታችን በፊት ሎካል ኤክስትሪም ቫልዩ ማለት እና አብሶሉት ኤክስትሪም ቫልዩ ማለት ልዩነታቸው ምንድነው? በምንድን ይለያዩቸው? ኦኬ እንግዲህ የሎካሉን ለማግኘት የተሰጠንን ፋንክሽን ክሪቲካል ነምበሮች ማግኘት አለብን መጀመሪያ። ስለዚህ ኤፍ ዴሪቬቲቭ ኦፍ የተሰጠን ፋንክሽን ኢዝ ኢኳልስ ቱ 0 እንልና ያ ዴሪቬቲቭ 0 0 0 የሚሆንበትን ቦታ እንወስዳለን። ለምንድን ነው አንድ ግራፍ ለምሳሌ እንደዚህ ወጣ ገባ ቢኖረው ብዙ እኮ ሆሪዞንታል ሊኖር ይችላል። ስሎፑ 0 የሚሆንበት ብዙ ፖይንቶች ሊኖሩ ስለሚችሉ እነዛን ፖይንቶች እንሰበስባለን። ምክንያቱም ማክሲመም ሚኒመም ሊሆኑ የሚችሉት እነዛ ከርቭ ቦታዎች ናቸው። እነዛን ብቻ እንወስድና ኢንድ ፖይንቶቹን ግምት ውስጥ የማናስገባ ከሆነ ሎካል ኤክስትሪም ቫልዩ፣ ኤክስትሪም ማለት ማክሲመምም ሊሆን ይችላል ሚኒመምም ሊሆን ይችላል። ስለዚህ ኢንድ ፖይንቱ ከኢንድ ፖይንቱ ውጭ ያሉ ሌሎቹን ክሪቲካል ፖይንቶች ወስደን የምናገኛቸው ፖይንቶች ሎካል ይባላሉ። ለምንድን ነው ሎካል? ሎካል ራሱ ቃሉ ምንድን ነው? እንደዚህ የሆነች ኤሪያ ላይ ብቻ አይደለ? አሁን እኮ ሎካል የሚለውን ስያሜ ሳንሰጠው ዝም ብለን ግሎባል ማክሲመም ነው ብንል ኢንድ ፖይንት ላይ ያሉት እነዚህ ውስጥ ካሉት ሊበልጡም ወይም ሊያንሱ ይችላል። ያንን ባላወቅንበት ሁኔታ ሎካል የሚለውን ስያሜ ይባላል። ስለዚህ ሎካል ኤክስትሪም ቫልዩ ወይም ደግሞ ሪሌቲቭ ኤክስትሪም ቫልዩ የሚባለው ኢንድ ፖይንቶችን ሳያካትቱ ዴሪቬቲቭ ኢኳል ቱ 0 አድርገን የምናገኛቸው ኢኳል ቱ 0 እና ዳዝንት ኤግዚስት አስገብተን የምናገኛቸው። አብሶሉት በምንልበት ሰዓት የሎካሎቹ ይኖራሉ። ኢንድ ፖይንት ላይ ያሉትን ደግሞ እነሱንም ኤፍ ኦፍ እዛ ኤክስፕሬሽን ውስጥ እንከታቸዋለን። ለምሳሌ ግራፋችን ከኔጌቲቭ 5 እስከ 10 ቢሆን ኤፍ ኦፍ ኔጌቲቭ 5ም ኢቫሉዌት ይደረጋል፣ ኤፍ ኦፍ 10ም ኢቫሉዌት ይደረግና ይመጣና ከሎካሎቹ ጋር ኮምፒት ያደርጋል። ከዛም ተወዳድሮ በሎካሎቹም እኮ ሊበለጥ ይችላል። በሎካሎቹም ሊበለጥ ይችላል። ከዛ ማክሲመም የመጣውን አብሶሉት ትልቅ የሆነውን ግሎባል ወይም አብሶሉት ማክሲመም እና አብሶሉት ሚኒመም በምንበት ሰዓት አንዳንድ ቫልዩ ብቻ ሊኖረው የሚችለው ሎካል ሆነ ግን የተለያዩ ሎካል የተለያዩ ብዙ ሊኖር ይችላል። በጣም አሪፍ ነው። ይሄን ደግሞ በኤግዛምፕል እናያለን ማለት ነው። መጀመሪያ ግን የምናየው ከግራፍ ላይ የትኛው ላይ ነው ሎካል ማክሲመም፣ የትኛው ላይ ነው ሎካል ሚኒመም፣ የትኛው ላይ ነው አብሶሉት ማክሲመም፣ የትኛው ነው አብሶሉት ሚኒመም የሚለውን ካየን በኋላ ደግሞ በፋንክሽን ሲሆን ደግሞ እንዴት አድርገን እንደምንሰራ እናያለን። መጀመሪያ ግን ከግራፍ ላይ እንዴት አድርገን ሎካል ኤክስትሪም ቫልዩዎችን ማውጣት እንደምንችል፣ አብሶሉት ኤክስትሪም ቫልዩዎችን ማውጣት እንደምንችል እናያለን ማለት ነው። አብራችሁ መልካም። እሺ አሁን እዚህ ጋር ስናይ ኤ ቢ ሲ ዲ ኢ ያሉ እዚች ጋር ምናልባት አንድ የተረሳች ፖይንት ትኖራለች። እሺን የሆነ ቁጥር እቺን ምን ኤክስ ልበላት ዝም ብዬ እዚህ ጋር ኤፍ ኦፍ ኤክሳችን 0 ይሆናል። ኤፍ ዴሪቬቲቭ ስሎፕ ሆሪዞንታል ላይን ስለሚሆን እዚህ ጋርም ስንመጣ እንደዛው እዚህም ስንመጣ 0 ይሆናል። እነዚህ ምንድናቸው? አሁን የሆነ ፋንክሽን አለ ቢትዊን ኤ ኤንድ ዲ የሆነ ማለት ነው። ቢትዊን ኤ ኤንድ ዲ የሆነ በኤ እና በዲ መካከል ፖይንት ቢ አለ፣ ፖይንት ሲ አለ፣ ፖይንት ኤክስ አለ። ዴሪቬቲቫቸው 0 የሚሆንበት ማለት ነው። ስለዚህ እነዚህ ክሪቲካል ነምበርስ ናቸው። ክሪቲካል ነምበርስ ይሆናሉ። ቢ ሲ እና ኤክስ ክሪቲካል ነምበርስ ይሆናሉ ማለት ነው። ስለዚህ ቢን እንወስድና ፋንክሽናችን ውስጥ ሰብስቲቲዩት ስናደርግ የምናገኘው ኤፍ ኦፍ ቢ አለ። ሲንም ሰብስቲቲዩት ስናደርግ እንደዛው ኤፍ ኦፍ ሲ፣ ኤክስን ሰብስቲቲዩት ስናደርግ ኤፍ ኦፍ ኤክስን እናገኛለን። ስለዚህ አሁን እናያለን ማለት ነው ቢ ሲ እና ኤፍ ኦፍ ቢ፣ ኤፍ ኦፍ ሲ እና ኤፍ ኦፍ ኤክስ ከነዚህ ውስጥ ትልቅ ሊኖር ይችላል፣ አነስተኛም ሊሆን ይችላል። ሎካል ማክሲመም፣ ሎካል ሚኒመም እያልን እነዚህን ምን ማድረግ እንችላለን? መመደብ እንችላለን ማለት ነው። አሁን ይሄ ግራፍ ሎካል ማክሲመም ያለው የትኛው ፖይንት ላይ ነው? ሎካል ማክሲመም እዚች ፖይንት ላይ ያለው እዚች ጋር አለው። ቢና ዲ ላይ ቢና ኤክስ ላይ ሎካል ማክሲመም አለው። ኤፍ ኦፍ ቢና ኤፍ ኦፍ ኤክስን ደግሞ ሎካል ማክሲመም ቫልዩ ናቸው። ሎካል ሚኒመም ደግሞ እዚች ፖይንት ላይ ፖይንቱ ይቅርታ ሲ ላይ ነው። ስለዚህ ኤፍ ኦፍ ሲ
ሎካል ሚኒመም ይሆናል ማለት ነው። ሎካል በጣም ደስ የሚል ነው። አሁን ደግሞ ወደ ግሎባሉ በዚሁ ብንሄድ እነዚህ ኢንድ ፖይንቶቹን ኤፍ ኦፍ ኤ እና ኤፍ ኦፍ ዲን ኢቫሉዌት ማድረግ ይሆናል ማለት ነው። ኤፍ ኦፍ ኤን እና ኤፍ ኦፍ ዲን ኢቫሉዌት እናደርጋለን። የሆኑ የሚመጡ ቁጥሮች ይኖራሉ። እነዛን ቁጥሮች ከኤፍ ኦፍ ቢ ጋር እናነጻጽራለን፣ ከኤፍ ኦፍ ሲ ጋር እናነጻጽራለን፣ ከኤፍ ኦፍ ኤክስም እዚህ ጋር እናነጻጽራለን። ከነዚህ ሁሉ ትልቅ የሆነው አብሶሉት ማክሲመም ወይም ግሎባል ምን እንለዋለን? ሁሉም ትንሽ የሆነችውን ደግሞ አብሶሉት ሚኒመም ማለት ነው። አሁን ይሄ ፋንክሽን የተሰጠን ዴሪቬቲቭ አይደለም። ዴሪቬቲቭ አይደለም። ዴሪቬቲቭ አይደለም። ፋንክሽኑ ኤፍ ኦፍ ኤክስ ነው የሰጠን። እዚህ ጋር አንድ ልጨምር ነው። እሺ እዚህ ጋር እንደምታዩት ከፖይንት ኤ ነው የሚነሳው። እዚህ ጋር ፖይንት ጂ ላይ ነው ያረፈው። በኤ እና በዲ መካከል ኮንቲኒየስ ከሆነና በኤ እና በዲ መካከል ላይ ስሎፑ 0 የሚሆንበት ላይ ሎካል ኤክስትሪም ቫልዩ ኦኬ። ኤ እና ዲን ደግሞ የሚያጠቃልል ክሎዝድ ኢንተርቫል ከሆነ አብሶሉት ነው የሚሆነው፣ ግሎባል ነው የሚሆነው። እዚህ ጋር ግራፉን ደግሞ አይተን ማክሲመም የሚሆንበትና ሚኒመም የሚሆንበት ኢንክሪዚንግ እና ዲክሪዚንግ ማውጣት እንችላለን። ለምሳሌ እዚህ ጋር አሁን ኤፍ ዴሪቬቲቭ ኦፍ ኤክሳችን በምንሰራበት ሰዓት ግሬተር ዛን 0 ነው። እዚህ ጋር ደግሞ ዴሪቬቲቭ ሌስ ዛን 0 ነው። እዚህ ጋር ግሬተር ዛን 0 ነው። እዚህ ጋር ደግሞ ሌስ ዛን 0 ነው። ስለዚህ ግሬተር ዛን 0 የሆነበት ላይ ኢንክሪዝ እያደረገ ነው ማለት ነው። ስለዚህ አሁን ከኤ እስከ ቢ ድረስ ኢንክሪዝ እያደረገ ነው። እዚህ ጋር ዲክሪዝ እያደረገ ነው ማለት ነው። እዚህ እነዚህኞቹ ጋር ደግሞ 0 ይሆናል ማለት ነው። ጋር 0 ይሆናል፣ እዚህም 0 ይሆናል፣ ጋም 0 ይሆናል ማለት ነው። ኦኬ ቀጣይ ደግሞ ግራፋችን ዴሪቬቲቭ ከተሰጠነሳ እንዴት አድርገን ነው የምንሰራው የሚለውን በቀላል መንገድ እናስረዳችኋለን። አብራችሁ እሺ። አሁን እዚች ጋር አንድ ነገር እንመልከት። ኤፍ ኦፍ ኤክስ እዚህ ጋር ፖዚቲቭ ነው አይደል? ፖዚቲቭ ሆነ ማለት እንዴት ነው? ኢንክሪዝ እያደረገ ነው የሚሄደው ማለት ነው። እዛ ኔጌቲቭ ሲሆንስ ወደ ታች ይመለሳል። ስለዚህ ኤፍ ዴሪቬቲቫችን ከፖዚቲቭ ወደ ኔጌቲቭ ሲመለስ ማክሲመም ቫልዩ ይኖረዋል ማለት ነው። እንደገና ደግሞ ኤፍ ኦፍ ኤክሳችን ኔጌቲቭ ሆነ ማለት ስሎፑ እንደ ወደ ታች እየወረደ ይመጣል። ከኔጌቲቭ አሁን ደግሞ ፖዚቲቭ ሲሆን እንደ ወደ ላይ ይወጣል አይደል? ሚኒመም ይኖረዋል ማለት ነው። ስለዚህ ሁል ጊዜ ስሎፓችን ከፖዚቲቭ ወደ ኔጌቲቭ ሽፍት የሚያደርግ ከሆነ ምንም በቃ እጃቸውን መጠቀም ይችላሉ። ፖዚቲቭ አይደል ወደ ላይ ሄደ፣ ኔጌቲቭ ወደ ታች ተመለሰ። ከዛ ከላይ ምን አለው? ማክሲመም ፖይንት አለው ማለት ነው። ማክሲመም ቫልዩ አለው የኤክስ የዋይን ካየን ማለት ነው። እንደገና ደግሞ ዲክሪዝ የሚያደርግ ከሆነ መጀመሪያ ዲክሪዝ አደረገ፣ ከዛ ወደ ላይ ደግሞ ኢንክሪዝ ሲያደርግ ታች ላይ ምን ይኖረዋል ማለት ነው? ሚኒመም ቫልዩ ነው። የግድ እንጂ እጃቸውን በመጠቀም ራሱ ይዝሊ መመለስ የሚችሉት ነገር ነው ማለት ነው። እዚህ ጋር ይሄኛው ግራፍ አሁን የዴሪቬቲቭ ነው የተሰጠን። አሁን ዴሪቬቲቭ ከሰጠን ከቀደሙ ትንሽ ለየት ይላል። ምን ናይበት? ይለያል። ስለዚህ አሁን እዚህ ጋር ይሄ ፋንክሽን ኢንክሪዝ የሚያደርግበት ዲክሪዝ የሚያደርግበት እንዴት አድርገን ነው የምናወጣው? መልካም እሺ። ይሄ አሁን የኤፍ ዴሪቬቲቭ ኦፍ ኤክስ ዋይ ግራፍ ስለሆነ እዚህ ጋር አሁን ስለ ዴሪቬቲቭ የምናወራ ከሆነ ትኩረት የምንሰጠው ምን ላይ ነው? ፖዚቲቭ የሚሆነው መቼ ነው ስሎፓችን፣ ኔጌቲቭ የሚሆነው መቼ ነው የሚለውን እንለያለን ማለት ነው። ጥሩ። ይሄ ግራፍ አሁን ወደ ታች ይቀጥላል። ወደ ታች ስለሚቀጥል እቺን ኢንተርቫል እዚሽ ድረስ እንዴት አድርጌ ማስቀመጥ እችላለሁኝ? ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ ዩኒየን እንላለን። ዩኒየን አሁን ኔጌቲቭ የሚሆንበትን ፓርት ለመውሰድ ነው። እንደገና ደግሞ እዚች ጋር በኔጌቲቭ 1 እና በ1 መካከልም ኔጌቲቭ ነው አይደል? ስለዚህ በኔጌቲቭ 1 እና በ1 መካከልም ስለዚህ ኢንተርቫል መጠቀም እንችላለን። አይ ኦፕን ነው የምናስቀምጠው ዩኒየን። እንደገና እዚች ጋር ደግሞ እንመጣለን። እዚች ፖይንት ላይ ከቱ እስከ ፖዚቲቭ ኢንፊኒቲ ላይ ይሄ ምንድነው? ስሎፑ እዚህ ጋር ኔጌቲቭ ነው ማለት ነው። ይሄን እንይዛለን። ከዛ በመቀጠል ደግሞ ፖዚቲቭ የሆኑትን ፓርቶች ደግሞ ቢትዊን -2 ኤንድ -1 አየው ከላይ ነው ያለው። ይሄ እዚህ ጋርም ስንመጣ ደግሞ ይሄ ከላይ ነው ያለው ቢትዊን 1 ኤንድ 2 ማለት ነው። ስለዚህ ከኔጌቲቭ 2
እስከ ኔጌቲቭ 1 ዩኒየን ከ1 እስከ 2 ስሎፓችን ምን ይሆናል እዚህ ላይ ፖዚቲቭ ይሆናል ማለት ነው። በዚህ መልኩ ማውጣት እንችላለን። አሁን እዚህ ጋር ሎካል ማክሲመም ሎካል ሚኒመም እንደዚህ ልንጠየቅ እንችላለን። አሁን እንደዚህ የምንጠየቅ ከሆነ አሁን ምን ማድረግ እንችላለን? ለምሳሌ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 2 ድረስ ስሎፓችን ምንድነው ኔጌቲቭ። ስለዚህ ከላይ እንዲየቀነሰ ይመጣል ማለት ነው። ቢትዊን -2 ኤንድ -1 ደግሞ ምንድነው ፖዚቲቭ ነው፣ ወደ ላይ ይወጣል ማለት ነው። ስለዚህ 2 ላይ ኔጌቲቭ 2 ላይ ሎካል ሚኒመም ቫልዩ አለው ማለት ነው። ምክንያቱም ኔጌቲቭ ነው። ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 2 እንደዚህ ይመጣል ወደ ታች። ቢትዊን -2 ኤንድ -1 ደግሞ ስሎፑ ፖዚቲቭ ስለሆነ ወደ ላይ ይወጣል። ስለዚህ እቺ -2 ተርኒንግ ፖይንት ትሆናለች ማለት ነው። ስለዚህ እቺ -2 ሎካል ሚኒመም ትሆናለች። ሌሎችንም እንደዚሁ ማውጣት ይቻላል። ሌሎችንም እዚህ ጋር ኔጌቲቭ ሆነ ማለት ዲክሪዚንግ ነው አይደል? ዲክሪዚንግ ነው። ፖዚቲቭ ሆነ ደግሞ ኢንክሪዚንግ ነው። በጣም ተማሪዎች ከዚህ በላይ እንደምትፈልጉት በጣም ቀላል ነው። የኢንትራንስ ጥያቄዎችን ደግሞ እናያለን። የኢንትራንስ ጥያቄዎችን እያየን በቀላል መንገድ የምትሰሩበትን መንገድ እናሳያችኋለን። አብራችሁን ሁኑ። ወደ ጥያቄ እንግባ። መልካም። እሺ አንደኛ ጥያቄ ላይ እንደዚሁ አሁን የኤፍ ዴሪቬቲቭ ግራፍ ነው የተሰጠን። y f ዴሪቬቲቭ ኦፍ x ነው ኢን ኬዝ ካልታየ ይሄን የተሰጠን። ከዛ ምርጫ ላይ f ኦፍ x is increasing has local maximum እንደዚህ ይለናል። አሁን ይሄን ጥያቄ መስራት ከመጀመራችን በፊት ግራፋችንን ልክ ከዚህ በፊት በነበረው ስላይድ ላይ ባስቀመጥነው መልኩ እናስቀምጣለን ማለት ነው። አሁን ኤፍ ዴሪቬቲቭ ነው አይደል? ይሄ ስሎፕ ነው ማለት ነው። ይሄ ስሎፕ ነው ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 2 ድረስ ኔጌቲቭ ነው ስሎፓችን። ስለዚህ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 2 ድረስ ስሎፓችን ምንድነው? ኔጌቲቭ ነው ማለት ነው። ከኔጌቲቭ 2 እዚህ ጋር እንደፈለገ ሊተጣጠፍ ይችላል። የምናየው ግን ምንድነው ከኤክስ አክሲስ ወደ ላይ መሆኑን ብቻ ነው ትኩረት የምንሰጠው ማለት ነው። ስለዚህ ከኔጌቲቭ 2 እስከ ፖዚቲቭ ኢንፊኒቲ ድረስ ስሎፓችን ምንድነው? ፖዚቲቭ ነው ማለት ነው። እሺ f of x is increasing on ይላል ከኔጌቲቭ ኢንፊኒቲ እስከ 0 ዩኒየን ከ2 እስከ ፖዚቲቭ ኢንፊኒቲ። ይሄ እውነት አይደለም አይደል? ምክንያቱም እዚህ ጋር አሁን ብንመጣ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 2 ድረስ ስሎፑ ኔጌቲቭ ሆነ ማለት ዲክሪዚንግ ፋንክሽን ነው ማለት ነው። ዲክሪዚንግ ነው። ስለዚህ ይሄን መቀበል አንችልም ማለት ነው። f of x has local extreme values at x is equals to 2 ይለናል። ስለቱ ምንም አይነት ኢንፎርሜሽን የምናውቀው ነገር የለም። ሳይን ቼንጅም የለም። ምንም አሁን እነሱ አሁን ፈተና የሚያወጣው አካል እዚች ጋር ለማሳሳት የሚፈልገው ለምንድን ነው? እቺ ከርቭ ናት አይደለ? ከርቭ ስለሆነች ተማሪ እቺን አይቶ ሊሳሳት ይችላል በሚል ትራፕ ናት። ያ ማለት ዴሪቬቲቭ ሳይሆን ኖርማል ፋንክሽኑ እንደሰጠ ታስቦ ዋናው ፋንክሽን እንደተሰጠ ተደርጎ ይታሰብና ያው ለዛ ነው። ስለዚህ እቺንም አንቀበልም ማለት ነው። እሺ f of x has local extreme value at x is equals to -2 አሁን -2 እዚህ ውስጥ ይታየናል አይደል? እሺ ከኔጌቲቭ ኢንፊኒቲ እስከ -2 ድረስ ስሎፑ ኔጌቲቭ ነው እንዲህ ይመጣል ወደ ታች ማለት ነው። ከዛ -2 ላይ ከደረሰ በኋላ ደግሞ ወደ ላይ እንደዚህ ነው። ስለዚህ እንዲመቶ ከላይ ወደ ታች ወደ ላይ ሲሄድ ሎካል ሚኒመም አለው ግን ኤክስትሪም አለው ማለት ነው። ይሄንን እንቀበላለን። አሁን ደግሞ ወደ ዲ ስንመጣ ምንም የምናውቀው ነገር የለም። at x is equals to 0 ነው የሚለን ሎካል ሚኒመም ሲ ይሆናል መልሳችን ማለት ነው። ሲ ይሆናል መልስ። በጣም እንደምታዩት ነው። በጣም በቀላል መንገድ እያስረዳናችሁ ነው። ለጓደኞቻችሁ እንዲደርስ ሼር አድርጉ፣ ላይክ አድርጉ። የደወል ምልክቱን ደግሞ ተጫኑ። ያው ቪዲዮችን አፕሎድ በምናደርግበት ሰዓት እንዲደርሳችሁ ማለት ነው። ወደ ቀጣይ ጥያቄ ደግሞ መልካም። እሺ እዚህ ጋርም ስንመጣ ተመሳሳይ ነው። የኤፍ ዴሪቬቲቭ ግራፍ ነው የተሰጠን። አሁን ደግሞ ስንት ኢንተርቫል ይኖረናል? 3 ኢንተርቫል ይኖረናል ማለት ነው። ሁለቴ ፖዚቲቭ ይሆናል እዚህ ሪጅን ላይ እና እዚህ ሪጅን ላይ። እዚች ጋር ደግሞ ቢትዊን 1 and 2 ምን ይሆናል?
ኔጌቲቭ ይሆናል ማለት ነው ስሎፓችን። ስለዚህ ከኔጌቲቭ ኢንፊኒቲ እስከ 0 ድረስ ከ0 ድረስ ፖዚቲቭ ነው። ዩኒየንን በለው ያኛውንም ለማካተት ስሎፓችን እዚህ ላይ ምንድነው ፖዚቲቭ ነው ማለት ነው። በ0 እና በ2 መካከል ደግሞ ስሎፓችን ምን ይሆናል? ኔጌቲቭ ይሆናል ማለት ነው። በቃ ይሄን ጽንሰ ሐሳብ መያዝ ነው። ኤ ላይ ኒድ ኤፍ ኢዝ ኢንክሪዚንግ ኦን 1 to positive infinity አሁን እዚህ ጋር ይሄ ግራፍ የኤፍ ሆኖ ቢሆን ኖሮ ከአንድ ትክክል ይሆን ነበር። ከአንድ እስከ ፖዚቲቭ ኢንፊኒቲ ቀላል ነው፣ ግን ለማሳሳቱ ብቻ ማን ያስተውላል ነው ፈተናው መሆን ያለበት። ማን ያስተውላል ነው። በቃ ትራፕ አለ ሁሌ የሚኖረው። ስለዚህ ኤ መልስ አይሆንም። ምክንያቱም ያለን ኢንፎርሜሽን ይሄን ግራፍ ብንረሳው ያለን ኢንፎርሜሽን ይሄ ብቻ ነው። ይሄን ብቻ ነው ማለት ነው እንደ ኢንፎርሜሽን የምንጠቀመው። ዋን የለንም አይደል? እዚህ ጋር ኢንክሪዚንግ ይለናል ከአንድ እስከ ፖዚቲቭ ኢንፊኒቲ። እዚች ጋር አሁን ከአንድ እስከ 2 ደግሞ እዚች ጋር አንድ አለች አይደል? እዚህ ውስጥ ከአንድ እስከ 2 ምንድነው? ዲክሪዚንግ ነው። ስለዚህ ኢንክሪዚንግ ነው ማለት አንችልም ማለት ነው። እሺ ኤፍ ኢዝ ኮንኬቭ አፕዋርድ ኦን ይልና ከ0 እስከ ፖዚቲቭ ኢንፊኒቲ። እዚህ ጋር እስከ ኮንኬቭ አፕ እና ኮንኬቭ ዳውን ነው። በፈርስት ዴሪቬቲቭ እንዴት ነው? መልካም አንድን የተሰጠን ግራፍ ኤፍ ዴሪቬቲቭ ፖዚቲቭ የሚሆን ከሆነ ኮንኬቭ አፕዋርድ እንለዋለን። እቺን ደግሞ ኢዚሊ ለማስታወስ ይረዳ ዘንድ እዚህ ጋር የሆነች ኖት ሳይድ ነው እዚህ ጋር ባሳያቸው። እሺ ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ስኩዌርን እንወስድ። ይሄን ዴሪቬት ብናደርገው ይሄ ምን ይሆናል? ኤክስ ይሆናል አይደለ? አሁን የኤክስ ስኩዌር ግራፍ እንደዚህ እንደሆነ እናውቃለን። እዚህ ጋርም ደግሞ መተን ይሄን ዴሪቬቲቭን ስናየው ኤፍ ኦፍ ኤክስ ኢዝ ኢኳል ቱ 2x አይደለ? ኤፍ ኦፍ ኤክስ ኢዝ ኢኳል ቱ 2x ስለሆነ ለኤክስ ፖዚቲቭ ቫልዩዎችን ብንወስድ የምናገኘው አፕዋርድ የሆነ ኮንኬቭ ወደ ላይ የሆነ እናገኛለን ማለት ነው። ኔጌቲቭን ብናደርገው ደግሞ ይሄን ኔጌቲቭ ብናደርገው ግራፋችን ወደ ታች ይመጣል አይደል? ወደ ታች ስለሚመጣ ኮንኬቭ ዳይን ይሆናል ማለት ነው ኔጌቲቭ ስለሚሆን። ስለዚህ ኤፍ ኢዝ ኮንኬቭ አፕዋርድ ኦን ፍሮም 0 አፕ ቱ ኢንፊኒቲ ይላል አይደለ? ከአንድ እስከ ፖዚቲቭ ኢንፊኒቲ ቢል ኖሮ ትሩ ይሆን ነበር። ምክንያቱም ስሎፑ ፖዚቲቭ ስለሚሆን እዚህ ጋር ስለ ስሎፕ ነው እያወራን ያለ ነው። እዚህ ጋር ስሎፓችን ስንት ነው? 2 አይደለ? ስሎፓችን እሺ ይሄን ይመስላል። በቃ ዞሮ ኤፍ ዴሪቬቲቫችን ኔጌቲቭ የሚሆን ከሆነ ኮንኬቭ ዳውን ይሆናል። ኤፍ ዴሪቬቲቫችን ደግሞ ፖዚቲቭ የሚሆን ከሆነ ኮንኬቭ አፕዋርድ ይሆናል ማለት ነው። ስለዚህ እዚህ ጋር ከ0 እስከ ኢንፊኒቲ ስለሚል ትክክለኛ አይደለም። ከ0 ሳይሆን ከአንድ ምክንያቱም እዚህ ወደ ላይ የሚጀምረው ኤፍ ዴሪቬቲቫችን ፖዚቲቭ መሆን የሚጀምረው ከዚህ ፖይንት ጀምሮ ስለሆነ ኮንኬቭ አፕ መሆን የሚጀምረው ኮንኬቭ አፕ መሆን የሚጀምረው ማለት ነው። እሺ ሲ ላይ ኤፍ ሃዝ ኖ ሪላቲቭ ማክሲመም ቫልዩ ይለናል። ኤፍ ሃዝ ኖ ሪላቲቭ ማክሲመም ቫልዩ ይለናል። ይሄ ያው ፎልስ ነው የሚሆነው ምክንያቱም የፈለገ ኦኬ ማክሲመም አይደለ? እሺ ማክሲመሙን ቼክ እናድርግ። ኦኬ ከዚች እንጀምር። ከኔጌቲቭ ኢንፊኒቲ እስከ 0 ያለውን እንውሰድ። ኢንክሪዚንግ አይደለ? እንደዚህ እንወጣለን ማለት ነው። ልክ 0 ላይ ሲደርስ ደግሞ እቺ ፓርት አለች አይደለ? ወደ ታች ሲመለስ ማክሲመም ይኖረዋል ማለት ነው። ስለዚህ ይሄንንም አንቀበልም፣ ይሄንንም አንቀበልም። መልሳችን ዲ ይሆናል። ሪላቲቭ ሚኒመም ይላል። እቺን ማግኘት እንችላለን። ቱ ነው ሞስት ፕሮባብሊ ሊሆን የሚችለው እዚህ ጋር ቱ ነው። እሱን ደግሞ ቼክ ማድረግ እንችላለን። ሪላቲቭ ሚኒመም አይደለ? ከ0 እስከ 2 ስሎፓችን ምንድነው? ኔጌቲቭ ነው። ስለዚህ ወደ ታች ይመጣል ማለት ነው። ከ2 እስከ ፖዚቲቭ ኢንፊኒቲ ደግሞ ስሎፓችን ፖዚቲቭ ስለሆነ ወደ ላይ ይሄዳል። ስለዚህ 2 ላይ ሪላቲቭ ሚኒመም ይኖረዋል ማለት ነው። ዲ ትክክለኛ መልሳችን ነው። አሁን ደግሞ በብዛት ራስ ላይ የሚመጡ የዴሪቬቲቭ አፕሊኬሽን ተጠቅመን ጥያቄዎችን እንዴት መስራት እንዳለብን የኢንትራንስ ጥያቄዎችን ማለት ነው እሱ እንዴት እንደሚሰራ እንዴት ጊቭን ማውጣት እንዳለባችሁ እንዴት ፎርሙላዎችን ማስቀመጥ መቻል እንዳለባችሁ እናሳያችኋለን ማለት ነው። አብራችሁ እሺ የተወሰኑ ጥያቄዎችን እንዴት አፕሮች እንደምታደርጉ
ለፈተና እንዲረዳችሁ አሳያችኋለሁኝ በዛ መልኩ እናንተ ተጨርሱታላችሁ እሺ ኦኬ ሶስተኛ ጥያቄ a closed cylindrical ግን እንደዚህ አይነት ጥያቄዎችን ከመስራታችን በፊት ቅድሚያ ይዘን መምጣት ያለብን ፎርሙላዎች አሉ ለምሳሌ የሲሊንደር ቮሊዩም እንዴት ነው የሚፈለገው ሰርፌስ ኤሪያው እንዴት ነው የሚፈለገው የኮን ቮሊዩሙ እንዴት ነው የሚፈለገው የሚለው ስፊር ሊሆን ይችላል እነዚህን ፎርሙላዎች መጀመሪያ ማወቅ ግድ ይለናል ማለት ነው እሱን ካላወቀን ይሄን ጥያቄ መስራት አንችልም ማለት ነው ፎርሙላውን ከራሳችን ድራይቭ ስለምናደርግ ማለት ነው ፎርሙላው ላይ ተንተርሰን ጥሩ እሺ volume ተሰጥቶናል a closed cylindrical can is to be made to hold 1000 cm3 of oil what are dimensions radius and height ማለት ናቸው that will minimize the total surface area of the can ስለዚህ volume ተሰጥቶናል ስለዚህ የሲሊንደርን volume እንዴት ነው የምናገኘው base times height ስለሆነ የሲሊንደር ቤዝ pi r square ነው ሲባዛ በሄይት ይሄን ፎርሙላ የማወቅ ግዴታ አለባችሁ ማለት ነው ለዚህ እኩል ይሆናል ቮሊዩሙ ስለተሰጠኝ 1000 ልውሰድ እዚህ ጋር 1000 እሺ እንደገና ሌላ what are the dimensions that will minimize the total surface area ነው የሚለን ስለዚህ surface area ደግሞ እንዴት ነው የሚገለጸው a እኩል ይሆናል surface area ሲሊንደር ነው ሲሊንደር ጣሳ ማለት ነው ከላይና ከታች ሁለት ሰርክሎች አሉ ስለዚህ የአንደኛው ሰርክል ኤሪያ pi r ስኩዌር ይሆናል የሁለቱ ደግሞ አንድ ላይ 2 pi r ስኩዌር ይሆናል ከላይና ከታች ያሉት ማለት ናቸው እንደገና ጎን ላይ ደግሞ አለ ጎን ላይ ኤሪያ ማለት ሌንግዝ ታይምስ ዊድዝ ስለሆነ 2 pi r አንደኛው ሳይዳችን ይሆናል ሲባዛ በከፍታ በሄይታችን ይሄ ላተራል ሰርፌስ ኤሪያው ይሆናል ማለት ነው ከዚህ በኋላ ኤሪያውን ሚኒማይዝ የሚያደርግ ስለተባለ ኤሪያውን as a function of radius ወይም height እንጽፋለን ማለት ነው እሱን ደግሞ የምናደርገው ቮሊዩሙን በመጠቀም ነው ቮሊዩሙ ላይ እንምጣ h = 1000 over pi r square እቺን እንወስዳለን እቺን ወስደን እዚች ጋር እንተካታለን ማለት ነው ስለዚህ ኤሪያ as a function of height እኩል ይሆናል as a function of r እኩል ይሆናል 2 pi r square plus 2 pi r እዚች h ቦታ ላይ 1000 over pi r square እንተካለን ማለት ነው ከዚህ በኋላ ምንድነው የምናደርገው ኤሪያውን ዴሪቬት እናደርግና is equals to 0 ከዛ በኋላ የሬዲየስ ቫልዩን ማግኘት እንችላለን ማለት ነው ከዚህ ላይ a derivative of r እኩል ይሆናል 0 እንላለን ይሄን ዴሪቬት አድርገን የምናገኘው የሬዲየስ ቫልዩ አለ ከዛ ያንን ወስደን ደግሞ እዚህኛው ኢኩዌሽን ውስጥ ሰብስቲቲዩት ስናደርግ ሄይታችንን እናገኛለን ማለት ነው በዚህ መልኩ ይሄን ጥያቄ መመለስ እንችላለን ማለት ነው ጥሩ ወደ ቀጣይ ጥያቄ እንሂድ air is being pumped into a spherical balloon so that its volume increases at a rate of 50 cm3 per second how fast is the radius of the balloon increasing when the diameter is 5 cm ይላል እዚህ ጋር ደግሞ ስለ ስፊር ነው ያወራ ያለው አሁንም የስፊርን ቮሊዩም ማወቅ ግዴታችን ይሆናል ማለት ነው 4/3 pi r cube ተብሎ ነው የሚገለጸው የስፊር ቮሊዩም ማለት ነው 4/3 pi r cube ይሄንን ማወቅ ግድ ይላል ማለት ነው ሶ የተጠየቀው ምንድነው how fast is the radius of the balloon increasing ይላል ሬዲየሱ በምን አይነት ፍጥነት ነው እየጨመረ ያለ ነው የሚለው ስለዚህ dr/dt ይሆናል ማለት ነው ምክንያቱም ስፒድ ስለሆነ ሬዲየስ ኦቨር ታይም ይሄንን እንወስዳለን ማለት ነው አሁን እዚህ ጋር እንምጣ ቮሊዩሙንም with respect to time differentiate እናድርገው
ምክንያቱም ሬቱ እዚህ ጋር ስለተሰጠን ማለት ነው። ዲቪ ባይ ዲቲ እኩል ይሆናል 4/3 ፓይ። እነዚህ ምንድናቸው? ኮንስታንት ናቸው። 4/3ም ኮንስታንት ነው፣ ፓይም ኮንስታንት ነው። አር ኪዩብን ደግሞ ዴሪቬት ስናደርገው 3r ስኩዌር እንልና ታይምስ ዲአር ባይ ዲቲ with respect to r ቢሆን ኖሮ ዴሪቬት የምናደርገው እዚች ጋር እናቆም ነበር። አሁን ግን with respect to time ስለሆነ እችኛዋም አዲሽናል ተርም መምጣት አለባት ማለት ነው። እንግዲህ ከዚህ ላይ ዲቪ ባይ ዲቲ ተሰጥቶናል። ስንት? 50 ተሰጥቶናል። ሬዲየሱም ተሰጥቶናል። ያው ዲያሜትር ነው የተሰጠን 2.5 ይሆናል ሬዲየሳችን ማለት ነው። እሷን እዚህ እንተካለን። ከዛ በኋላ ዲአር ባይ ዲቲን ኢዚሊ ማግኘት እንችላለን ማለት ነው። መልካም፣ ወደ ቀጣይ ጥያቄ እንሂድ። ኦኬ water is running into canonical tank which is pointed down at a constant rate ይላል። ስለዚህ አሁን ኮን ነው የተሰጠን። ኮን እንደዚህ አይነት ቅርጽ አለው። የኮንንም እንግዲህ ያው ፎርሙላዎች ማወቅ ግድ ይለናል ማለት ነው። ማወቅ ግድ ይለናል። እሺ ኦኬ water is running into canonical tank እዚች ጋችን 6 ፓይ ሴንቲሜትር ኪዩብ ፐር ሰከንድ ሴንቲሜትር ኪዩብ ከሆነ የተሰጠን ሬት የቮሊዩሙ ነው ማለት ነው። የቮሊዩሙ ነው። ስለዚህ ዲቪ ባይ ዲቲ ስንት ነው ማለት ነው? 6 ፓይ ሴንቲሜትር ኪዩብ ፐር ሰከንድ ነው ማለት ነው። እሺ አንድ ደግሞ ሌላ ማወቅ ያለብን ኢንፎርሜሽን ይሄ ያለ ቲ ሬዲየስ ናት። እኛው ደግሞ ከፍታው ነው። ቮሊዩም እንዴት ነው የሚገለጸው? የኮን v = 1/3 ፓይ r ስኩዌር h ተብሎ ነው የሚገለጸው። ይሄንንም የማወቅ ግዴታ አለባችሁ። የኮን ቮሊዩም 1/3 ፓይ r ስኩዌር ታይምስ h ነው። እሺ ይሄንን ዳይሬክት ዴሪቬት ማድረግ አንችልም፣ ምክንያቱም ቮሊዩሙ አስ ኤ ፋንክሽን ኦፍ ሬዲየስ እና ሄይት ነው የተሰጠን። ሬዲየሱም ሄይቱም ቫሪ ያደርጋሉ። ለምሳሌ እዚህ ጋር መጥቼ ሜዠር ባደርግ የሚኖረኝ ቮሊዩም እና የሚኖረኝ ሬዲየስ ይለያያል። ሁለት ቫሪያብል ደግሞ እንዲኖር አይፈቀድም። ስለዚህ እንደዚህ እናድርግ። እቺኛዋ ሬዲየስ ናት። ይሄኛው ደግሞ ከዚህ እስከዚህ ያለው ሄይት ነው። ስለዚህ ሬዲየስ ኦቨር ሄይት ብዬ ይሄ ሬሾ ልውሰድ። ይሄ ራይት አንግል ትሪያንግል ነው። እዚች ጋር ደግሞ መጥቼ አነስ ያለች ሌላ ሬዲየስ ልውሰድ። ጂን አር ልበላት፣ አር ፕራይም ልበላት። የተሰጠኝ ደግሞ ምን አለ? ሄይቱ 10 ነው ይለኛል። ሬዲየሱ ደግሞ 5 ነው የሚል ተሰጥቶኛል። ስለዚህ 5/10 ለምንድን ነው? ኦልሬዲ ተሰጥቶኛል። ሄይቱ 10 ሴንቲሜትር ነው፣ ሬዲየሱ 5 ሴንቲሜትር ነው። እኩል ይሆናል። አሁን ደግሞ how fast is the water level rising when the water reach 2 ሴንቲሜትር deep? ልክ ጥልቀቱ 2 ሴንቲሜትር ሲሆን ፍጥነቱን የተጠየቁት። ስለዚህ እዚች ጋር r ፕራይም ኦቨር ብዬ ሄይቱ ስለተሰጠኝ ወይም ባለበት መቀመጥ ይችላል። ይሄኛውን ባለበት እናስቀምጠው። ይሄ በቂ ነው፣ ከበቂ በላይ ነው። ይሄኛው ቱም በኋላ እንጠቀማታለን። ከዚህ ላይ አንደኛውን as a function of the other ልግለጸው፣ ምክንያቱም how fast is the water level ስለሚል ሄይት የግድ እዚህ ፎርሙላ ውስጥ መኖር ስላለበት ማለት ነው። ስለዚህ ሄይታችን ስንት ይሆናል? r = 1/2h ቺን ሲምፕሊፋይ ስናደርጋት ይሄንን እናገኛለን ማለት ነው። አሁን እዚህ እንመጣለን። ቮሊዩም እኩል ይሆናል 1/3 ፓይ r ስኩዌር ቦታ ላይ h/2ን ብንተካ ዘ ሆል ስኩዌር ታይምስ h። ከዚህ በኋላ ቮሊዩማችንን as a function of ሄይት ስለገለጽን ዴሪቬት ማድረግ እንችላለን ማለት ነው። ሁለቱንም ሳይድ ዲቪ ባይ ዲቲ እኩል ይሆናል ፓይ ኦቨር 12 ይሆናል። ምክንያቱም 1/2 ስኩዌር ስትደረግ 4 ትሆናለች። 4 ታይምስ 3 12 ስለሚሆን ማለት ነው። ታይምስ h ኪዩብን ደግሞ ዴሪቬት ስናደርገው 3h ስኩዌር ታይምስ ዲኤች ባይ ዲቲ ይሆናል ማለት ነው። ዲኤች ባይ ዲቲ ይሆናል። ይሄም ተሰጥቶናል ፓይ ኦቨር 12 ታይምስ 3 ይሄ ኮንስታንት ነው። ኤችም ተሰጥቶናል 2 ሴንቲሜትር ማለት ነው። ስለዚህ የተጠየቅነው how fast is the water level rising ስለሚል ዲኤች ባይ ዲቲን ከዚህ ላይ ኢዚሊ ካልኩሌት ማድረግ እንችላለን ማለት ነው። በዚህ መልኩ አፕሮች ማድረግ እንችላለን ይሄን ጥያቄ። እሺ ወደ ቀጣይ እንሂድ።
What is the maximum possible area of a rectangle in square units with diagonal of length 16 ዩኒት? አሁን ዲያጎናል ተሰጥቶናል። ማክሲመም ፖሲብል ኤሪያውን የተጠየቅነው ማለት ነው። እሺ ሬክታንግል ልውሰድ። ይሄንን ሌንግዝ ልበለው፣ ይሄንን ዊድዝ ልበለው። እዚህ ጋር ደግሞ ምን ተሰጥቶኛል? ዲያጎናል 16 ዩኒት ማለት ነው። እሺ ማክሲመም ፖሲብል ኤሪያን የተጠየቅነው። ኤሪያ ማለት ደግሞ ምን ማለት ነው? ሌንግዝ ታይምስ ዊድዝ ማለት ነው። እንደገና ደግሞ ሌላ ኢንፎርሜሽን ምን ተሰጥቶናል? በፓይታጎረስ ቴረም እቺ ሪሌሽን ማምጣት እንችላለን። ኤል ስኩዌር ፕላስ ዊድዝ ስኩዌር እኩል ይሆናል 256 16 ስኩዌር ስናደርግ 256 ስለሚሆን ማለት ነው። ጥሩ። አሁን ከዚህኛው ላይ ኢን ተርምስ ኦፍ ኤል ወይም ኢን ተርምስ ኦፍ ደብሊው እንገልጻለን። ለምን? ኤሪያውን ዴሪቬት ለማድረግ ነው የምንሄደው። ማክሲመም ፖሲብል ኤሪያውን ለማግኘት የግድ ዴሪቬት ማድረግ ስላለብን ማለት ነው። ከሁለቱ ውስጥ ወይ ሌንግዝ ወይ ዊድዝ መወገድ ስላለበት ማለት ነው። ኤል ስኩዌር ወይም እንዲህ ማድረግ እንችላለን ለማሳጠር ያክል ኤል እኩል ይሆናል 256 ሲቀነስ ዊድዝ ስኩዌር አድርጌ ይሄን ስኩዌር ሩት ውስጥ ማስገባት ይችላል። ስለዚህ ኤል ቦታ ላይ ይሄን መተካት ይችላል ማለት ነው። ስለዚህ ኤሪያ as a function of width እኩል ይሆናል width times በራዲካል ውስጥ 256 ሲቀነስ width ስኩዌር ሶ ከዚህ ይሄንን ዴሪቬት ማድረግ ማለት ነው። ይሄንን ዴሪቬት እናደርጋለን። ኤ ዴሪቬቲቭ ይሄንን ከዛ is equal to 0 እንልና ምን እናገኛለን ማለት ነው? የዊድዝን ቫልዩ እናገኛለን። የዊድዝን ቫልዩ ከዚህ ላይ ማግኘት እንችላለን። ያንን ያገኘነውን የዊድዝ ቫልዩ እዚህ ጋር እንተካና ኤልን ማግኘት እንችላለን ማለት ነው። ስለዚህ ያገኘናቸውን ዊድዝ እና ሌንግዝ እርስ በርስ ስናበዛ የምናገኘው ውጤት እዚህ ምርጫ ውስጥ ፈልገን እናገኛለን ማለት ነው። እሺ ወደ ቀጣይ እንሂድ። A man wants to face two identical rectangular enclosures ይላል in a file alongside a river አለ እንደዚህ እዚህ ጋር ሁለት ተመሳሳይ ሬክታንግሎችን ነው ማጠር የፈለገው ማለት ነው። ስለዚህ ይሄንን ሌንግዝ ኤክስ ልበለው፣ ይሄንንም ኤክስ ልበለው፣ ይሄንንም ኤክስ ልበለው ተመሳሳይ ስለሆነ ይሄን ዋይ ልበለው፣ ይሄን ዋይ ልበለው። እሺ what is the maximum area of the enclosure that makes with 192 fencing material 192 ሜትር አጥር ማጠሪያ ገመድ ሊሆን ይችላል አለው። ስለዚህ ማክሲመም ኤሪያ ማግኘት የምንችለው ይሄን 192 ሜትር ተጠቅመን በምን አይነት መልኩ አጥሩን ብናጥረው ነው የሚል ነው። ስለዚህ ቀጥታ ወደ ፔሪሜትር እንሄዳለን። መጀመሪያ የዚህ ሬክታንግል ፔሪሜትር ምን ይሆናል? 3x + 2y ይሆናል። በሪቨር ሳይድ ያለው ምንም አይነት አጥር አይፈልግም። ይሄንን እንይዛለን። 192 ይሆናል 3x + 2y ይሄን እንይዛለን። ማክሲማይዝ ማድረግ የፈለግነው ደግሞ ኤሪያውን ስለሆነ ኤሪያ is equal to x times length times width ነው። ሌንግዛችን ከዚህ እስከዚህ ያለው ነው። ስንት ይሆናል? 2y ይሆናል። 2y times x width ደግሞ x ስለሆነ ማለት ነው። ከዚህ በኋላ ምን እናደርጋለን? ከዚህኛው ላይ አንደኛውን in terms of the other እንገልጻለን። 192 2y over 3 ብንል ይሄ ከማጋ እኩል ይሆናል ከx ጋር እኩል ይሆናል ማለት ነው። ስለዚህ ይሄን የx ቫልዩ ይዘን እንመጣና እዚህ ጋር እንተካለን ማለት ነው። እዚህ እንተካለን። ከዛ በኋላ a of y a derivative of y is equal to 0 ብለን የምናገኛቸው ዳይሜንሽኖች ይኖራሉ ማለት ነው። ለy የሆነ ቫልዩ እናገኛለን። ያን ያገኘነውን የy ቫልዩ እዚህ ጋር መተን ለx y ቦታ ስንተካው x እናገኛለን። ከዛ በኋላ x እና y እዚህ ጋር ባለው ፎርሙላ መሰረት እዚች ጋር ስንተካ የምናገኘውን ኤሪያ እዚህ ውስጥ እንፈልጋለን ማለት ነው። መልካም እሺ what is the length and width w of a rectangle with perimeter 1000 ሜትር that maximizes the area አንድ ገመድ ቢሰጠን እና ኤሪያውን ማክሲማይዝ ማድረግ ብንፈልግ ሬክታንግል ከምናደርገው ይበልጥ
ስኩዌር ብናደርገው ማክሲመም ኤሪያ ማግኘት እንችላለን። ስለዚህ ስኩዌር የምናደርገው ደግሞ ምን በማድረግ ነው? ዳይሜንሽኖቹን ተመሳሳይ በማድረግ ነው። ስለዚህ ለዚህ ጥያቄ ቀጥታ መልሳችን ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። መልሳችን ኤ ይሆናል። በስራ ለማየት ያክል ፔሪሜትር ይሄን ኤክስ ይሄን ዋይ እንበለው 2x + 2y ይሄ ፔሪሜትራችን ነው። እኩል ይሆናል 10000 በሁለት በሁለት ሲምፕሊፋይ ብናደርገው x + y እኩል ይሆናል 5000 ይሆናል ማለት ነው። 5000 ሶ ኤሪያውን ማክሲማይዝ ለማድረግ ኤሪያ እኩል ይሆናል x ታይምስ y ነው። አንደኛውን በአንደኛው እንግለጽ። x እኩል ይሆናል 5000 ሲቀነስ y። ስለዚህ ኤሪያ አስ ኤ ፋንክሽን ኦፍ y እኩል ይሆናል y ኢንቱ 5000 ሲቀነስ y። ስለዚህ ኤሪያ አስ ኤ ፋንክሽን ኦፍ y ስንት ይሆናል ማለት ነው? 5000 y ሲቀነስ y ስኩዌር ይሆናል ማለት ነው። ከዚህ በኋላ ይሄን ዴሪቬት ማድረግ 5000 ሲቀነስ 2y እኩል ይሆናል 0 እንላለን ማለት ነው። ስለዚህ ከዚህ ላይ ምን እናገኛለን? y 2500 ይሆናል። ያን 2500 ከዚህ ወስደን ደግሞ እዚህ ጋር ስንተካ ኤክስም 2500 ይሆናል ማለት ነው። ስለዚህ የዚህ ጥያቄ ኮንሰፕት ምንድነው? አጥር ማጠሪያ ገመድ ቢሰጠንና ኤክስ ኤሪያው ማክሲመም የሚሆነው መቼ ነው ተብለን ብንጠየቅ ሬክታንግል ስንፈጥር ሳይሆን ስኩዌር ስንፈጥር ማክሲመም ኤሪያ ማግኘት እንችላለን ማለት ነው። እሺ እንምጣ እዚህኛው ጥያቄም ላይ ፔሪሜትር ተሰጥቶናል 120 What are the lengths and the widths of a rectangle that maximizes the area ይላል። ይሄ ምንም ስራ አይፈልግም። ቀጥታ ዲን መምረጥ እንችላለን። ለምን? ሌንግዙም 30 ነው፣ ዊድዙም 30 ነው። ለምን? ኤሪያ ማክሲመም የሚሆነው መቼ ነው? ስኩዌር ክሬኤት ስናደርግ ብቻ ነው። ስኩዌር ክሬኤት ስናደርግ ኤሪያው ማክሲመም ስለሚሆን በስራ ማየት ይቻላል። ይሄን ስሩት። እሺ ወደ ቀጣይ ጥያቄ እንሂድ። The maximum profit that the company can make if the profit function is profit functionaችን ተሰጥቶናል። ስለዚህ ፋንክሽኑ ተሰጥቶናል። ቀጥታ ይሄን ዴሪቬት ማድረግ ነው። በቃ ዴሪቬት አድርገን 72 ማይነስ 18 ሲባዛ በ2 x = 0 ማለት ነው። ማክሲመም ፕሮፊቱን ለማግኘት ይሄ ዳውንዋርድ የሆነ ፓራቦላ ነው። ስለዚህ ቨርቴክሷን ማግኘት ነው ማለት ነው። ስለዚህ ከዚህ ላይ ምን ማግኘት እንችላለን? 72 ይሆናል 36x x ስንት ይሆናል? 2 ይሆናል። ይሄን ያገኘነውን የx ቫልዩ እዚህ መተን ሰብስቲቱት ማለት ነው። ቀጥታ በዚህ መልኩ ማግኘት እንችላለን። እሺ a board 5 feet long slides down a wall ይላል። እሺ ግድግዳ አለን። ግድግዳው ላይ ደግሞ የተደገፈ ምን አለ? እንደዚህ ያለ ይሄ ያለ እንበል። እሺ ቦርድ 5 ፊት ይሄ ቦርድ 5 ፊት ነው። 5 ፊት ነው። at the instant the bottom end is 4 feet from the wall ልክ ይሄ 4 ሲሆን ይሄንን y እንበለው፣ ይሄንን ደግሞ x እንበለው። ልክ ከወሉ ከግድግዳው 4 ሜትር 4 ፊት ላይ ሲሆን the other end is moving down ልክ ይሄንን ወደ ታች እያወረድን ስንመጣ ልክ ይሄ 4 ፊት ላይ ሲሆን ይሄ ላይኛው ደግሞ ወደ ታች የሚወርድበት ሬት ምንድነው ይለናል? 2 feet per second ነው ይለናል። ስለዚህ dy by dt እኩል ይሆናል 2 ብለን እናስቀምጠው። መቼ? x 4 ሲሆን ማለት ነው። ኦኬ at the moment how fast is the area of the region between the board and the ground and the wall is changing ስለዚህ የኤሪያውን ሬት ኦፍ ቼንጅ ነው የተጠየቅነው ማለት ነው። ይሄ ምን ያህል ይሆናል ነው የሚለን። እሺ ፓይታጎረስ ቴረም አፕላይ ብናደርግ እዚህ ጋር x ስኩዌር ፕላስ y ስኩዌር እኩል ይሆናል 25 ይሆናል። እዚህ ትሪያንግል ላይ ማለት ነው። ይሄን ደግሞ ዴሪቬት ብናደርገው 2x dx by dt plus 2y dy by dt እኩል ይሆናል 0። እሺ እዚህ ጋር ምን ተሰጥቶናል? እኔ dy by dt ስንት ተሰጥቶናል? 2 ተሰጥቶናል። ስለዚህ x dx by dt እኩል ይሆናል
ማይነስ ዋይ dy ባይ dt ደግሞ ስንት ነው? 2 ተሰጥቶናል። 2 ተሰጥቶናል እዚህ ጋር። እሺ ኤክስ ደግሞ 4 ሲሆን የተባልነው ኤክስም 4 ተሰጥቶናል ማለት ነው። ስለዚህ dx ባይ dt እኩል ይሆናል ማይነስ 2y ኦቨር ኤክስ ነው። ኤክስ ግን 4 ተሰጥቶናል። 4 ተሰጥቶናል። አሁን ዋይን ነው ማናቀው። ዋይንም ማግኘት የምንችልበት መንገድ አለ። እንዴት ማግኘት እንችላለን? ፓይታጎረስ ቴረምን በመጠቀም y ስኩዌር ፕላስ x ስኩዌር እኩል ይሆናል 25 ተባብለን ነበር። 4 ሲሆን x y ስንት ይሆናል? y 3 ይሆናል። 3 ይሆናል። በጣም ሲምፕል ነው። ይሄን መስራት ይቻላል። ከዚህ ላይ ይሄ ስንት ይመጣል? 3 2 ሲባዛ በ3 6 4ኛ እዚህ ጋር የሆነም ይመጣል dy by dx ይሄ ይመጣል ማለት ነው። አሁን ኤሪያውን የተጠየቅነው ኤሪያውን ስለተጠየቅን ኤሪያውን በቀላሉ እንዴት መመለስ እንችላለን ማለት ነው። dy by dt ስንት ተሰጥቶናል? 2 ተሰጥቶናል። dx by dtም የሆነ ቁጥር ከዚህ ጋር ያገኘነው አለ። ኤሪያ ማለት ደግሞ ምን ማለት ነው? ኤሪያ ማለት የትሪያንግሉ ሃፍ x ታይምስ y ማለት ነው። x ታይምስ y ማለት ነው። ሶ የኤሪያውን ሬት ኦፍ ቼንጅ ለማግኘት dA by dt እኩል ይሆናል ሃፍ ኦፍ ይሄ በመልቲፕሊኬሽን ስለተያያዘ እንደዚህ መጻፍ እንችላለን። y ታይምስ dx by dt ፕላስ x ታይምስ dy by dt ብለን መስራት እንችላለን ማለት ነው። yን እናቃለን፣ xን እናቃለን፣ dx by dt እናቃለን፣ dy by dt እናቃለን። ስለዚህ ኤሪያችን ቼንጅ የሚያደርግበትን ሬት ማግኘት እንችላለን። እሺ ይሄን ይመስላል። ዘ ሴክሬቶች እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁኝ። ተማሪዎች በርቱ። ከዚህ በላይ ላግዛችሁ አልችልም። ዘ ሴክሬቶች ግን ሁሌም ከጎናችሁ አሉ። ከኔ ጋር እዚህ ጋር እንሰነባበታለን። መልካም ሁሉ ይግጠማችሁ። ቻው።